ቅዳሜ ዝም ተብሎ ታለፈበት ቀን ይመስላል። ምንም የሌለበት ግን ትልቅ ስራ የተሰራበት ቀን ነው ቅዳሜ። ፋሲካ የሚለው ያለው እዛን ቀን ነው። ብዙ ሙሉ ወንጌሎች ምን ሲሉ ሰማለሁ፣ የትም ቦታ ሄደው እኔ ውስጤና አጥንቴ ውስጥ ነው ሙሉ ወንጌል ይላሉ አይደለ? እንደዚህ ሲል ሰምተሻል? እኔ የእውነት ሳልዋሽ ያው እግዚአብሔር በሚያውቀው ውስጤን በጣም እንደዛ የሚገኝ ከሆነ የምታገኛት ኦርቶዶክስ ቤተክርስቲያን። አሜዚንግ። መራዊ ግን አይተው ታውቃለህ አልኩት። አላውቅም። ማህበረ እስጢፋኖስ ሄደ። አይ እኔ ሰምቼ ነው። መራዊ ማለት የማህበረ እስጢፋኖስ መሪ እኔ ነኝ። ኢየሱስ ሲባል ኢየሱስ የጴንጤ ብቻ ነው፣ ኢየሱስ አይመለከተንም ወደሚል አይነት ነገሮች እየመጣ ነው ያለውና በግሪኩ እንደዚህ ነው የሚለው። ያማልዳል ይላል ይሉና ነገር ግን ይፈርዳል በሚል በራሳቸው ስልጣን ተርጉሞ ይሄ ነውር ነው። ያገነኑ ያለ ማርያም አማላጅነት ዓለም አይድንም የለም። በቤተ ክርስቲያኒቷ ትምህርት እኔ እስከማውቅ ሊቃውንቱ ራሱ የማይቀበሉት ትምህርት ነው። ሃይማኖት አይደለም የሚያድነን በልጁ በክርስቶስ ኢየሱስ ማመናችን ነው የዘላለም ሕይወት እንድናገኝ የሚያደርገን እንጂ የኛም የወንጌል አማኞች ጋራ ስናይ በክርስቶስ ኢየሱስ አምነን ሄዳን ነው። ግን ደግሞ እግዚአብሔር አብም እግዚአብሔር ወልድም እግዚአብሔር መንፈስ ቅዱስም ግን መረሳት የለበትም። ሰላም ለእናንተ ይሁን በጌታ የተወደዳችሁ የእግዚአብሔር ቤተሰቦች። ዛሬ እንግዲህ የፋሲካ በዓል ነው፣ እንዲሁም የትንሳኤ መታሰቢያ በዓል ነው። ዛሬ በረቡኒ ሚዲያችን ለየት ያለ እንግዳ ይዤላችሁ ቀርብ ያለሁኝ። በቅድሚያ እንኳን አደረሳችሁ ለማለት ወዳለሁኝ። ዛሬ እንግዲህ ይዤላችሁ የቀረብኩት እንግዳ ከዚህ ቀደም በተለያዩ መጽሐፍቶች የምናውቀው ከ8 በላይ መጽሐፍቶችን የጻፈ ከ30 በላይ መጽሐፎችን ኤዲት ያደረገ ለአብነት ደግሞ መጽሐፍቶቹን ለማንሳት ያክል ቱምቢ በሚል መጽሐፉ የምናውቀው ፍኖተ መንግስት እንዲሁም ሰሊሆም የሚሉ መጽሐፍቶችን በመጽሐፉ የምናውቀው የተወደደ ወንድማችን ፓስተር መርሃዊ ንጉሴ ነው። ፓስተርዬ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ያው በቅድሚያ ረቡኒ ሚዲያ ላይ ለመገኘት ፈቃደኛ ስለሆንክና አብረህን ደግሞ የእግዚአብሔርን ቃል ልታወራ እንግዳችን ሆነ ስለቀረብክ እጅግ አድርጌ ማመስገን ወዳለሁ። እንኳን አመሰግናለሁ። እሺ ፓስተርዬ፣ በቅድሚያ እንግዲህ እስቲ ፓስተር መርሃዊ ማን ነው? ምን አይነት አገልግሎት ነው የሚያገለግለው የሚለውን ጥቂት ካንተ እንስማ። ያው እንደገለጽሽው በመጋቢነት አገልግሎት አገለግላለሁ። የማገለግለው ኮይኖኒያ የታድሶ ሚስዮናዊት ቤተክርስቲያን በምትባል ቤተክርስቲያን ውስጥ ነው የማገለግለው። ከዛ ውጪ ያው በመጽሐፍ ስራ ውስጥ በተለይም የራሴን ወጥ ስራዎች በመስራት እንዲሁም ደግሞ የሌሎችን መጽሐፍ ኤዲት በማድረግ እንዲሁም ቴክኒካል የሆኑ እንደ ገጽ ቅንብር ወይም የሌአውት ስራዎችን እና ደግሞ መጽሐፍ ለሚጽፉ ሰዎች በማማከርም በተለያየ አገልግሎት አገለግላለሁ። በልዩ ልዩ አብያተ ክርስቲያናት ውስጥ እየተገኘው ደግሞ በማስተማርና በስብከት አገለግላለሁ ማለት ነው። ይሄ ነው መራዊ። እጅግ በጣም አድርጌ አመሰግናለሁ ፓስተርዬ። እውነት ለመናገር በጣም ባንተ አገልግሎት ከተባረኩ ሰዎች መካከል ነኝ። መጽሐፍቶች በጣም የሚገርሙ ጽንሰ ሀሳብ ያላቸው ክርስቲያናዊ ይዘትም ያላቸው የሚያስተምሩ መጽሐፎችን ትጽፋለህና በእነሱም እጅግ በጣም ተባርኬያለሁ። ስላንተ አገልግሎት የእግዚአብሔር ስም የተባረከ ይሁን። ዛሬ እንግዲህ የትንሳኤና የፋሲካ በዓል መታሰቢያ ነውና እንደ በዓል እናከብረዋለን። በሀገራችንም ላይ ደግሞ ከባህላችንም ጋራም ጭምር የተያያዘ ስለሆነ ሁሉም ክርስቲያን የተባለ በሙሉ ያከብረዋል፣ ፕሮቴስታንቱም ያከብረዋል ማለት ነውና ግን ፋሲካ ማለት በራሱ ወይም ደግሞ ይሄ ፋሲካ በዓል የትንሳኤ በዓል ጽንሰ ሀሳቡ ምንድን ነው? አሁን በዓሉን ድፎ ዳቦ እየበሉ ዶሮ ወጥ እየበሉ ከማሳለፍ ባሻገር የበዓል ልብስ ለብሶ ከማሳለፍ ባሻገር የበዓሉ ግን ጽንሰ ሀሳብ ምንድነው? እሱ መዘንጋት ስለሌለበት ከመጽሐፍ ቅዱስ አንፃር እንዴት ታየዋለህ? ያው ፋሲካ የሚለው ቃሉ የመጣው ከብሉይ ኪዳን እስራኤላውያን ከግብጽ የ430 ዓመት የባርነት ቀንበር ነፃ ወጥተው እግዚአብሔር በጸናች ክንዱ 10 ታላላቅ
ተአምራትን አድርጎ 10ኛው ታላቁ ተአምር እግዚአብሔር ያደረገበት እና እነሱን ያሻገረበት ነው። ፓስኦቨር ማለፍ የሚለውን ነገር ነው የሚወስደው። ብዙ ጉዳዮች ጋር ከዛ ጋር የተያያዙ አሉ። ለምሳሌ በግብፃውያን ሰፈርና በእስራኤላውያን ሰፈር ልዩነት ከመምጣቱ በፊት ሙሴ እስራኤላውያን አርደው በመቃንና በጉበኖቻቸው ላይ እንዲቀቡ አድርጎ ያንን የተመለከተው የሞት መልአክ ደሙን እያየ አልፎ ሄደበት፣ በግብፃውያን ምድር ደግሞ በኩሮች የሞቱበት ቀን ነው። ከዛም ያው አልፈው ያንን ካልፉ በኋላ ነው የግብፅ ባርነታቸውን ተሽሮላቸው አልፈው የሄዱት። ስለዚህ ፋሲካ የሚለውን ስናስብ ከአይሁዳውያን ባህልና ከቀደመው ከብሉይ ኪዳን ስርዓት ጋራ አብረን የምናያይዘው ነው። ከባርነት ወደ ነፃነት የሄዱበት ያለፉበት ያሰቃቂ የሆነውን ዘመን የተሻገሩበት ነው። ወደ አዲስ ኪዳን ስንመጣ ደግሞ በአብዛኛው ከፋሲካ ከምንለው ይልቅ የትንሣኤ በዓል የሚለው አፋችን ላይ ወንድ አንደበታችን ላይ ይቀናናል። ጌታ ኢየሱስ ክርስቶስ ሆነ ብሎ ይሄንን ጊዜ ከፋሲካ በዓል ጋራ የትንሣኤ በዓልን አያይዞታል። ለምንድነው ትንሣኤና ፋሲካ አብረው የገጠሙት? አንደኛ የብሉይ ኪዳኑ በዓል አብሮ የነበረበት ያ እየተከበረ ያለበት ጊዜ ጌታ ኢየሱስ ክርስቶስ መስዋዕት የሆነበት ወይም ለሰው ልጆች ኃጢአት የተሰዋበት የሞተበት ነው። ከዛ በኋላ ደግሞ ያንን በዓል ምክንያት አድርጎ ደግሞ እሱ ከተሰዋ በኋላ ያው ቅዳሜ ነው የሚውለው የነበረው በሰንበት። ከዛ ግን ያንን አልፎ እሑድ ዕለት ደግሞ ጌታ ከሞት በመነሳት የሰው ልጆች ከዘላለማዊ የኃጢአት ባርነት ከዲያብሎስ አገዛዝ ነፃ ወጥተው በትንሣኤ በዘላለም ሕይወት ተስፋ የተቀዳጁበት በጌታ በኢየሱስ ክርስቶስ በማመን የዘላለም ሕይወት እንደሚገኝ በእውነት የታወጀበት ቀን ነው። ስለዚህ እነዚህ ሁለት በዓላት በብሉይና በአዲስ ኪዳን ላይ ተደርበው ቢመጡም እርስ በርሳቸው አንድነትም ልዩነትም አላቸው ናቸው ማለት ነው። ዋው በጣም ደስ ይላል ፓስተርዬ። እንደው ካነሳው ያቀር ከዚሁ ጋር ተያይዞ ከሆሳና እስከ ትንሣኤ ያሉ ቀናቶች አሉና እነኚህ ቀናቶች ላይ ያው የተለያዩ እሳቤዎችም አሉ። እንዲሁም ደግሞ አብዛኛው ሰው ብዙ አይገነዘባቸውም። ስለዚህ እነኚህ ከሆሳና እስከ ትንሣኤ ቀን ድረስ ያሉ ቀናቶችን እንዴት ትመለከታቸዋለህ? እዚህ ላይ ሁለቱ ትንሣኤና ፋሲካ እነዚህ 8 ቀናት ላይ አሉ። ያው ከሆሳና እሁድ ቀን ነው እንደሆነ የሚታሰበው ጌታ በታላቅ ክብር ወደ ኢየሩሳሌም የገባበት ሆሳና በአርያም የተባለ በጌታ ስም የሚመጣው የተባረከ ነው የተባለ ጌታ በጣም በአስደናቂ ሁኔታ ወደ ኢየሩሳሌም የገባበት ቀን ነው። ከዛ የዛን ቀን ደግሞ ሌላም የሆነ ነገር አለ። ጌታ በክብር መግባቱ ብቻ ሳይሆን በኢየሩሳሌም አንጻር ቆሞ ያለቀሰበት ጌታ በምድር ላይ ያለ በወንጌላቱ 2 ጊዜ ነው እንዳለቀሰ የተጻፈው። አንድ ጊዜ ለአልዓዛር ሞት አልቅሷል። ሌላኛው ደግሞ ለኢየሩሳሌም ያለቀሰው ለሰላምሽ የሚሆነውን ብታውቂ ኖሮ ወራት ይመጣል፣ ጠላቶችሽም በአንቺ ላይ ድንጋይ በድንጋይ አይተውም ብሎ በጣም በምሬት ያለቀሰበት። ለምን እነሱ የአይሁዳውያን በጣም ቅርብ የሆኑትም ደቀ መዛሙርቱ የቤተ መቅደሱን ድንጋዮች ያሳዩት ነበር። እንዴት እንደሚያምሩ አያቸው ይሉታል ደጋግሞ። እና የመጨረሻውን ለቅሶና ሐዘን ያዘነበት ጊዜ ያ ጊዜ ነው። ያ ሁለት የሚጋጩ ጉዳዮች የተከናወኑበት ነው። በማግስቱ ደግሞ ጌታ ኢየሱስ ጅራፍ አንስቶ ቤተ መቅደሱን ያጠራበት ስርዓት ሰኞ ዕለት እንደተፈጸመ ይታሰባል። ማክሰኞ ዕለት ደግሞ ጌታ ኢየሱስ አንዲት በለስን ተመልክቶ ፍሬ ፈልጎባት ባጣባት ጊዜ እንደረገማት። እነዚህ ሁሉ ምሳሌያቸው በጣም ሰፊ እና ትንታኔ የሚፈልግ ነው። ግን ሁነቶቹ ምን እንደሚመስሉ ነው። ሮብ ዕለት
ጌታ ኢየሱስ ክርስቶስ ላይ የተመከረበት በተለይ በሐናና በቀያፋ ቤት በዛ ከሁሉ ሰው ከሚጠፋ ዓለም ሁሉ ከሚጠፋ ይልቅ አንድ ሰው ቢጠፋ ይሻላል ብሎ ቀያፋ ሳያውቀው ትንቢት የተናገረበት ነው። ሐሙስ ዕለት ጌታ ኢየሱስ ክርስቶስ የጌታን ራት የምንለው ወይም ቅዱስ ቁርባን የምንለውን ስርዓት የሰጠበት ሞትና ትንሣኤውን እንድናስብ እንድንናገር ስርዓት እንደሚሞት ለመጨረሻ ጊዜ የነገራቸው ከዛ በኋላ ደግሞ ወረድ ብሎ እግራቸውን ያጠበበት ስርዓት የፈጸመበት እናንተ መምህርና ጌታ ትሉኛላችሁ ነኝና መልካም ትላላችሁ ብሎ ይሄንን የትህትና ስርዓት ለደቀ መዛሙርቱ ያስተማረበት። እንደውም በቤተ ክርስቲያን ትላልቅ ስርዓቶች አሉ። የጥምቀት ስርዓትና የጌታ ራት ወይም የቅዱስ ቁርባን ስርዓቶች አሉን። ሶስተኛ ትልቅ ስርዓት አንዳንድ ቤተ ክርስቲያናት እንደውም በሚገባ ትልቅ ስፍራ ሰጥተው የሚያከብሩት በዓል ነው። እግር የመተጣጠብ ስርዓትን የሰጠበት ጌታ የዓለም ገዢ የዓለም ፈጣሪ የሆነ ጌታ ወረድ ብሎ እግር እስከ ማጠብ ትህትናውን ያሳየበት ነው እና የመጨረሻውን የባሪያን መልክ የሚለው እዛ ጋር ነው የታየው። በጥንት ዘመን ባሮች ሁለት ደረጃ አላቸው። ይሄው ምንድነው? አንደኛው ከፍ ያለው ባሪያ ከባሪያው ላቅ የሚለው የተሻለው ባሪያ ጫማ ማውለቅ ድረስ ነው የሚሄደው። የመጨረሻው የተዋረደው ባሪያ ነው እግር የሚያጥበው። ጌታ የባሪያን መልኩ ሲባል የመጨረሻውን ወርዶ ትህትናውን ያሳየበት ነው። የዛኑ ቀን ሐሙስ ደግሞ ታላቅ ክህደት የተከዳበት ነው። በይሁዳ በሚወደው በይሁዳ ብቻ አይደለም፣ በደቀ መዛሙርቱም ተክዷል፣ በጴጥሮስ ተክዷል። የመጨረሻ የሐዘን ምሽት ያሳለፈበት መገፋትን መከዳትን ያየንበት ነው ሐሙስ ዕለት። ዓርብ ዕለት እንግዲህ ከሐሙስ ምሽት ጀምሮ ከሌሊት ጀምሮ ዓርብ እስከ ቀኑ 9 ሰዓት ድረስ የጌታን ከባድ መከራ ያየንበት ነው። ከዛ ከጌቴሴማኒ ጸሎቱ በኋላ ወዲያው ጌታ ተያዘ። በጣም ደሙ ላቡ ወይም ወዙ እንደ ደም ነጠብጣብ ነበር ይላል አይደለ? እና እዚህ ላይ አንዳንድ ሰዎች ሰምተሽ ከሆነ የደም ላብ አላበው ይላሉ። በእርግጥ እዛ ጋር ወዝ ነው የሚለው፣ ወዙ እንደ ደም ነበር የተንጠባጠበው ይላል። ግን አሁን የወጡ አንዳንድ የሳይንስ ግኝቶች ሰው በጣም ሲጨነቅ በጣም ኃይለኛ የሆነ ስቃይ ውስጥ በሚገባበት ጊዜ ደም ጭምር ያልበዋል። ላብ ብቻ ሳይሆን ላቡ ራሱ ደም ይሆናል ማለት ነው። ውሃ የሚወጣው የጥቃቅን የሆኑ የደም ስሮቹ በቀዳዳዎች ውስጥ ደም ይወጣል። ስለዚህ ጌታ ያንን ጭንቀት ነው የተጨነቀው። ከባድ ጭንቀት ነው ያሳለፈው ያ የሚነግረንና እሱን የዕብራውያን መጽሐፍ ላይ ምዕራፍ 2 ላይ በተለይ ለዘመናት በሞት ባርነት ፍርሃት ውስጥ የነበሩትን ነፃ እንዲያወጣ ይላል። ያችን ጭንቀት የተካፈለበት ምክንያት እኛን ከሞት ፍርሃት ባርነት ነፃ ለማውጣት ነው እና ሞትን በትክክል የተጋፈጠው እዛ ጌቴሴማኒ ላይ ነው። ያንን የስቃይ ምሽት አሳልፏል። ከዛ በኋላ ያው የዓርብ ጭንቀቱ ምን ይነሳል? ዓርብ ዕለት በጣም ከባድ የሆነ ስቃይ ውስጥ ነው ያለፈው። እንግዲህ ቅዳሜ ፋሲካ ነው፣ ሰንበት ነው፣ ታላቅ ሰንበትም ተብሏል። ቅዳሜ ዝም ተብሎ የታለፈበት ቀን ይመስላል። ምንም የሌለበት ግን ትልቅ ስራ የተሰራበት ቀን ነው ቅዳሜ። ግን በመጽሐፍት ላይ በነገርሽ ላይ ስለነዚህ ሰሞነ ሕማማት ስለሚባሉትና 8 ቀናት ከወንጌላት አንጻር አንስተን አጠቃላዩን እንደው ምን ያክል ከቨር ተደረጉ ሽፋን ተሰጣቸው ብለን ብንመረምር ወንጌላቱ አጠቃላይ ድምራቸው የማቴዎስ 28 ሲደመር ማርቆስ 16፣ ሉቃስ 24፣ ዮሐንስ 21 ሲደምራቸው 89 ምዕራፎች ይሆናሉ። ከ89ኙ ምዕራፎች በጣም የሚገርመው የጌታ የ30 ዓመት ሽፋን የተሰጣቸው 4 ምዕራፎች ብቻ ናቸው። ማለት አሁን እኔ ጸሐፊ ነኝ ብዬሻለሁ፣ ባዮግራፊ ጽፋለሁ፣ የሰዎች የህይወት ታሪክ የሚኒስትሮች ታሪክ የጻፍኩበት አጋጣሚ አለ እና
የሰው ልጅ ከመጀመር ከውልደቱ አይደለም ወደ ቤተሰቡ ሄደን ቤተሰቡን ሁሉ ስንተረክ አብዛኛው ምዕራፍ ይወስዳል። 30 ዓመቱ ብዙ ነው አይደል? በጌታ ወንጌላት ላይ ግን እነዚህ 4 ምዕራፍ ነው ከ89 85ቱ ስለ 30 ዓመቱ ነው የሚያወሩት። ከ30 ዓመት እስከ 33 ዓመት ስላለው ነው የሚናገሩት። ከነዚህ መካከል ደግሞ ከ85ቱ 27ቱ የሚያወሩት ስለ አንድ ሳምንት አሁን ስለ አነሳሽው ታሪክ ነው የሚያወሩት 27ቱ ምዕራፎች። ከዛ በኋላም ሌሎች መልእክትም የጻፉትም እንኳን ስለ እነዚህ ነው አጥብቀው የሚናገሩት። ዋና ነገራችን እሱ ነው ነው የሚሉት። ግን በሚገርም ሁኔታ ቅዳሜ ላይ ብዙ ነገር አልተወራም። ዝም ተብሎ ነው ያለው። ኖቲስ አይደረግም። አዎ። እና ያው ግን ፋሲካ የሚለው ያለው እዛን ቀን ነው። ፋሲካ ቅድም ስላነሳሽው ትንሳኤ ሳይሆን ፋሲካ የነበረው ያ ቀን ነው። የሰንበትም ስለነበር ማለት ነው። እንደው ካነሳው ፓስተርዬ በዚሁ እንድታነሳለን። አሁን እቺ ቅዳሜ የምትባለው ቀን ብዙ ኖቲስ አልተደረገችም። በተለይም ደግሞ ሁለቱ ቀናቶች ላይ ፎከስ ይደረጋል አይደለ? ይሄ የአርብ የሕማማቱ ቀናትና ከዛ ደግሞ የበዓሉ የሚያርፍበትን እሁድ ላይ ያለው ቀን ላይ ትኩረት ይደረጋል። እቺ ቅዳሜ የምትባለው ቀን ላይ ግን በደንብ ፎከስ ሳናደርግ ኖቲስ ሳናደርገው ያለፍነው ነገር እንዳለ ያነሳህልን ነውና እዚች ቅዳሜ ውስጥ ያለውን ሚስጥር እስቲ ትንሽ አጫውተን። በኢትዮጵያ ቤተክርስቲያን ከጥንት እናቶቻችን ለምሳሌ በተለይ እኛ በኦርቶዶክስ ባህልና ስርዓት ውስጥ ያደግን እናቶቻችን አባቶቻችን ቅዳሜ ሹር ይሏታል። ቅዳሜ ሹር ብለው ያውቃሉ። ቅዳሜ ሹር ሲባል ብዙ ሰው አያውቅም። ቅዳሜ ሹር ሳይሆን ግዕዙ ቅዳሜ ስዑር ነው። ስዑር ነው። ምን ማለት መሰለሽ? የተሻረው ቅዳሜ ማለት ነው። ይህንን አሁን እንግዲህ ከስነ መለኮትና ከባህል ከልማድ አንጻር ከወግ ከስርዓት አንጻር በሁለት ከፍለን እናያለን። ምንድነው? ከወግና ባህል አንጻር በኢትዮጵያ ቤተክርስቲያን ውስጥ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ለምንድነው ቅዳሜ ሹር የሚባለው የተሻረው ቅዳሜ የሚባልበት ምክንያት በሶስት ምክንያት ነው። አንደኛው በቤተክርስቲያኒቷ ስርዓት መሰረት ቅዳሜ ሌላው ቀን አይጾምም። ጾም አይጾምም። አሁን በሁዳዴ የማይተሽ ከሆነ ቅዳሜ የማይጾምበት ቀን ነው። ይበላል፣ እሁድ ይበላል። ከዛ ከሰኞ እስከ አርብ ድረስ ደግሞ ይጾማል። ብቸኛዋ የሚጾምባት ቀን ቅዳሜ ናት። ተሽራ ማለት ነው። አሁን አንዳንድ ሰዎች አርብ ይጀምሩና እሁድ ነው የሚያከፍሉት። ስለዚህ ለጾም የተሻረች ናት፣ ለጾም የተወሰነች። በሌላ አንጻር ደግሞ በሌሎች የሰንበት ቀናት ሰንበታት ቅዳሜም ሆነ እሁድ ብዙዎቹ ስራ አይሰሩም። ሰንበት ነው አንሰራም ብለው ቅዳሜ ግን ባልተለመደ ሁኔታ ስራ ይሰራል። ለፋሲካ ወይም ለትንሳኤ በዓል ዝግጅት የሚደረግበት ነው። እናቶችን ብታይ አንዱ የተሻረው በዚህ ደግሞ ይሻራል። ስራ የሚሰራበት ቀን ይሆናል። ግን በዋነኝነት ደግሞ በሶስተኛነት የሚያቀርቡት ነገር ምንድነው? የቀደመው የቅዳሜ ሰንበት ተሽሮ የእሁድ ሰንበት የተጀመረበት። ሁለቱም ሰንበቶች ቢከበሩም እንኳን ሁለት ሰንበት አይደል? አሁን ሁለት ረፍት ቀናት አይደል የሚከበሩት? ያኛው የፋሲካ ነው። ያኛው ወይም ደግሞ የሰንበት ቅዳሜ የነበረው የአይሁዳውያን ሰንበት የነበረው ቅዳሜ ነው። የክርስቲያኖች ሰንበት ወይም ደግሞ የረፍት ቀን አሁን ለምንድን ነው የረፍት የሚባለው? ትንሳኤውን በማሰብ ረፍት ያገኘንበት ብሎ በጣም ደስ የሚል ስነ መለኮት ነው እዚህ ጋር የታለፈበት ቀን ነው እዚህ ጋር። ስለዚህ የሳምንቱ የመጨረሻ ቀን ተሽሮ የሳምንቱ የመጀመሪያ ቀን የሆነበት ትንሳኤው የታወጀበት ቀን አድርገው ነው የሚቆጥሩት። ግን ይሄንን ጠለቅ ብለን ስንመረምረው ቅዳሜ አስገራሚ ነገር አለው። እግዚአብሔር ፍጥረትን ከፈጠረ በኋላ ያረፈው መቼ ነው? ሰንበት የሚላት ሰባተኛው ቀን ላይ ነው አይደል? ቅዳሜ ደግሞ ሰባተኛው ቀን ነው። እሁድ የመጀመሪያው ቀን ነው። ልክ እንደዚሁ ስድስተኛው ቀን ዓርብ ዕለት አይደለ ሰርቶ እግዚአብሔር ያረፈው? ሰርቶ በአዲሱ ኪዳን እግዚአብሔር ፍጥረትን ሁሉ የሰራው መስቀል ላይ ነው። ያ የፈረሰው የተበላሸው ሰው በመስቀል ተሰራና ቅዳሜ እግዚአብሔር አረፈ።
አሁን ይሄ ብዙ ሰው የማያስተውለው ነው። ፍጹም እኔ ራሱ አስተውያለሁ። አስደናቂ በፍጥረት ስራ ውስጥ ዳግም ፍጥረታችን የታወጀው እግዚአብሔር እርፍ ያለበት ያ ስቃይ ያ የመስቀል ላይ መከራ ሁሉ ካለፈ በኋላ ቅዳሜ ያ ቀን እርፍ ያለበት እሑድ ዕለት ብስራቱ ነው የታየው። እነ መግደላዊ ማርያም ምናምን ሲሄዱ ብስራቱ ነው መገለጡ ነው እንጂ ቅዳሜ ነው ሰርቶ እግዚአብሔር የጨረሰው። ከፍጥረት ጋር በጣም የሚያያዝ ነገር አለው እና ይሄንን ሳስብ ለእኔ የሚሰጠኝ ትርጉም ምን አለ መሰለሽ? ብዙ ጊዜ በስቅለትና በትንሣኤ መካከል ያለ ጊዜ አለ አይደለ? አሁን ያ ሰው ለምሳሌ እንውሰደውና ለቅድስት ድንግል ማርያም የስቃይ ቀኗ ነው። ልጇን የዛ ዓርብ ዕለት ያየችው ልጇን ስቃውን ቅዳሜ እንዴት ሆኖ አለፈ? የስቃይዋ ቀን ነው። አላየችም ትንሣኤውን መነሳቱን። ደቀ መዛሙርቱ እነ ጴጥሮስ ክጀው ያንን ደግ ጌታ ክጀው ብሎ ያለበት ነው። ምስኪኑ ይሁዳ ራሱን የሰቀለበት ነው። ደቀ መዛሙርቱ በፍርሃት በር የዘጉበት ነው። ፈሪሳውያን በፍርሃትና በስጋት በድል አድራጊነት መካከል ሆነው ገለነዋል ብለው መቃብር የከተቱት ደግሞ ይነሳል የሚለው ስርዓት የሚያሳቀቃቸው ነው። ነገስታቱ ቤት ሄሮድስና ጲላጦስ አጋጣሚ ሄሮድስ ኢየሩሳሌም ስለነበር ከገሊላ መጥቶ እርቅ ፈጽመው ምናልባት ፌሽታ የሚያደርጉበት በሱ ምክንያት ታረቅም ብለው ሮማውያን ትርጉም የማይሰጣቸው ቀን ነው እና ቅዳሜ ውስግብ ያለ ቀን ነው። ግን ሰማይ ግን በሰማይ መነጽር ስታዩ ግን ኃይለኛ ረፍት እግዚአብሔር ረፍት። እኛም አንዳንድ ጊዜ እንደዚህ አይነት የህይወት ሐሳቡን የፈጸመበት ቀን ነው። በቃ ዳግም የተፈጠረበት የሰው ልጅ እና ዓርብ ዕለት ተጨርሷል። መስቀል ላይ እኮ ነው ያለቀው። የጥሉ ግድግዳን ፈርሷል። እኛ ዳግም ከእግዚአብሔር ጋር ታርቀናል። መስቀሉ ላይ ነው ያው የሆነው ዋጋችን እዳችን የተከፈለው። በጣም ደስ የሚል ነው ቅዳሜ ስናስበው። አሁን ለኛ ካለፈ በኋላ ታሪኩን ስለሆነ መቼስ ቀኑን ስናስበው ሁልጊዜ በየዓመቱ ኢየሱስ እየተሰቀለ ይነሳል ማለት አይደለም። ስለዚህ ወደ ኋላ ስናስበው ቅዳሜ ዕለት ምን እንደሆነ ስለሚገባን እንደውም አንዳንዴ እንደዛ አይደለ በሲኦል ያሉ ነፍሳት የምስራች የሰሙበት የክርስቶስን ዳግም የሰው ልጅ መፍጠር ያዩበት ስለሆነ አስደናቂ ነው። ቅዳሜ ረፍታችንን የምናስብበት ነው። ኢየሱስ ጌታ ነው። እንዴት ደስ ይላል። ቅዳሜን በፍጹም በዚህ መልኩ ኖቲስ አድርገነው አናቅም። ብዙ ጊዜ ፎከስ የምናደርገው የስቅለቱን ቀንና የትንሣኤውን ቀን ነው። ግን ደግሞ ይሄ ቅዳሜ ለሰማይ የረፍት ቀን ነው። ልክ እግዚአብሔር ሰውን ፈጥሮ አረፈ ባለው ቀን ልክ እንደዛውም ደግሞ እግዚአብሔር አብ በልጁ በክርስቶስ ኢየሱስ አማካኝነት ሰውን ከራሱ ጋር የሚያስታርቅበትንም ስራ ደግሞ የጨረሰበት ቀን ነው። ደግሞ ወደ አዲስ ኪዳን ስንመጣና በጣም ደስ በሚል አገላለጽ ነው የገለጽከው። እኔ ራሴ የሚገርምሽ ነገር ብዙ ትኩረት አልሰጠውም ነበር እንዳልኩሽ። ለምሳሌ እነዛን 27 ምዕራፎች ለአመታት ስገረምባቸው ኖሬያለሁ። ቅዳሜ ግን ዝዝ ብሎ ሳይው መጽሐፍ ላይ ብዙም አላስተውሎም ነበር። ባለፈው የሆነ አመት አንድ እንደዚህ እንዳንቺው ቃለመጠይቅ ሊያደርግ ፈለገና አንድ ሰው ከሆሳና ጀምሮ እስከ ትንሣኤ ድረስ እየሰራ ነው። እነከሌ ሰጠናቸው፣ የቀረው ቅዳሜ ነው። አንተ ስለ ቅዳሜ የሆነ ነገር በል አሉት። ከዛ ምንም የሌለበትን ቀን ብዬሽ ምንም የሌለበት ሳይሆን ለካ ሜን ፖይንት እሱ ጋር ነው። ዋና ፍጥረት ላይ ነው የጀቆጫል። እንዴት እንደተባረክ እንዴት እንደተደሰትኩ ልነግርሽ አልችልም። ብዙ ትርጉም ይሰጠኛል ከዛ በኋላ ለኔ። አዎ ጸሐፊ ሰዎች እኮ ሲገልጹ አገላለጽም ፕላስ ደግሞ ይሄ የታሪክ ግጥምጥሞች መስራት በጣም ለእናንተ የተሰጠ ጸጋ ነውና አሁን አንተ እየተናገርክ ስገረም ነበረ። መጽሐፍቶችም ላይ የማያቸው ይሄ ፍሰቶች እዚህም ይታያሉና ገጣጠምክልኝ ባይብሉን ራሱና ጌታ ኢየሱስ ዘመንህን ይባርክ ፓስተሪ። ያው እንግዲህ ዛሬ የፋሲካ ወይም ደግሞ የትንሣኤ በዓል መታሰቢያ እንደመሆኑ መጠን ከዚህ በዓል ጋራ በተያያዘ የገጠመህ ገጠመኝ ካለ ትንሽ ብታጫውተን። እኔ እንግዲህ ከዛ በኋላ በቤተ ክርስቲያን ውስጥ ያሳለፍኳቸው ብዙ ነገሮች ይኖራሉ። ግን እኔ የማረሰው የመጨረሻ የጌታ የወንጌል እውነት ሳይገባኝ ዝም ብዬ በልማድ ፋሲካን በማከብርበት
የልጅነት እድሜ ወይም ወጣትነት የመጨረሻው ፋሲካ ያከበርኩበት አይረሳኝም። በጌታ ሳትሆን በፊት ማለት ነው? አዎ የመጨረሻው በጌታ ሳልሆን የመጨረሻው ፋሲካ እሱ ነው። እሺ እንደው ከፋ ብሎኝ ወጣት ፋይሬጅ ላይ ነበርኩኝ፣ ግን የሆነ ተከፍቼ ነበር በሆነ ምክንያት እና ያንን መከፋቴን ለመርሳት አብሬያቸው በጣም እንደ ወንድም አብሬያቸው ያደግኩኝ የክርስትና አባቴ ልጆች አሉ። የክርስትና አባቴ ማለት በቃ ሁለተኛ አባቴ ማለት ነው። አሁን በህይወት የለም። እንዴት እንደማከብረውና እንደምወደው ልነግርሽ አልችልም። እሱ ቤት ነበርኩ እና የክርስትና አባቴ ልጆችም ነበሩ። ጠባብ የሆነች ቤት ውስጥ አንድ ቁጠባ ይባላል፣ ሐዋሳ ነው። እና በቃ ከቤቱ ስንወርድ መሬት ላይ ነው ውጪ ነው የምንገኘው። ካልጋችን ስንወርድ ደብል ቤድ አለ። የቤቷ ጥበት በቃ ይገርምሻል። በቃ 4 ሆነን እዛ እናድራለን። እና አጋጣሚ አንዱ እንዴት እንደሌላ አላቅም፣ ሶስታችን ተነሳስተን እስቲ ዛሬ እንስከር ተባብለን መጠጥ ልንገዛ ወጣን ከተማ። እና ምንድነው ፓንች ሲደረግ ያሰክራል። ፓንች መጠጥ ተቀላቅሎ እና የሆነ ጠጅ የሚሸጥበት አንድ ከተማው መሀል ያለ ቤት አለ። እዛ ልንገዛ ሄድን። እኔ ፈሪም ስለሆንኩኝ ወደ ውጭ አልገባም። ዛፉ ሐዋሳ ፒያሳ አካባቢ ያለ አንድ ጎጆ ቤት ያለበት ምግብ ቤትም መጠጥ ቤትም ጠጅ የሚሸጥበት ነው የማስታውሰው። እኔ ዛፎቹ ጋር ሆንኩኝ። አንደኛው አሁን ትልቅ እንትን ውስጥ ገብቷል ወንድሜ ልበለው። እሱ ደግሞ እንደውም ዛሬ ቸርች ሁሉ አብረን ነበርን ከሱም ጋራ እና ኢንጂነር ነው። ትልቅ ፕሮጀክቶችን የሚመራ አሁን ትልልቅ ቅድም ያነሳነውን ቦታ ከሰሩ ሰዎች መካከል አንዱ ነው። አንጠቅሰው እና እሱ ደግሞ በሩ ላይ ሆነ። አንደኛው ደግሞ ጀሪካኑ ነው ምንድነው ብቻ ይዞ ውስጥ ገባ። እሱ ደግሞ አሁን ፓስተር ነው እና ይዞ ገባ። ከዛ ድንገት ሌባ 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 ሲባል ሰማው እና ገና አልጠጣችሁም እናንተ? ገና ሊገዛ ገብቷል። እሱኛው በር ላይ ነው፣ እኔ ደግሞ እዚህ ጋር ጥግ ላይ። ከዛ ሲባል እኔ አንድ ጓደኛ ነበረኝ ድሮ ሌባ በቃ እንደዚህ ቻክ ኖሪስ የሚባል ፊልም አክተር ነበር፣ እንዲህ ተሽከርክሮ የሚማታ እንደዛ አንድ ጓደኛ እንደዛ ተሽከርክሮ። እኛ ሐዋሳ ሌባ ተይዞ እንደዚህ ነው የሚካሄደው፣ እንደዚህ ተይዞና አንድ ቀን ትምህርት ቤት ሃይስኩል ስንማር ተሽከርክሮ ሲመታው እዚህ ጋር ሰንጥቆት ደም ሲያደማ አይቻለሁ። እና ያቺን አንድ ቀን መድገም ፈልጋለሁ እና ልደገም ወደ ሌባው ሲሄድ ስሜን እየጠራ መራዊ ብርሃኑ ይላል። አብርሃም ይባላል የኛ ወንድማችን። እዛ እንዲህ ተሰብስበው ሌባ ተብሎ የተያዘው ለካ የአብረን በር ላይ የቆመው ነው። ከዛ ወይኔ ወንድሜ 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 እኔንም ተያዝኩ እንደ ሌባ ተይዤ ወደ መጠጥ ቤት። ያኛው የት እንደገባ አናውቅም። አንደኛው ያ ሊገዛ ይገባ። ለ1 ሰዓት ተኩል ተደበደብን። መደብደብ ቢልሽ የድብደባ አይነት በቃ እንትን መጠጥ ያስተናጋጆቹ አስተናግደው ልክ እንትን ሲሉ ፋታ ሲያገኙ መተው እርግጫ ይሉናል። እንደውም አንድ ልጅ ነጭ ነበር የለበስኩት፣ እዚህ ጋር የጫማ ሁሉ ነበር። ከዛ የሆነ ሰዓት ላይ እሱ ስለተያዘ ምን በሽጉጥ ሁሉ ሰደፍ አናታችን ቀጠቀጡን። ከዛ ድሮ ልጆኜ አንድ ያሳደገችኝ እህት አለች፣ በጣም የቅርብ ዘመዳችን እንዳጎት የማየው የእሱ ባለቤት ናት። አብዬ እምላት አጎቴ ማለት ትቻለሽ። የእሱ ሚስት ነበረችና እናቷ በጌታ ምክንያት ሲገርፏት ተንበርክካ ስጋዬን እንጂ ነፍሴን አታገኙ ስትል በልጅነቴ ሰምቻለሁ። ከዛ እኔ በርከክ ካልኩ ስጋዬን እንጂ ነፍሴን አታገኟትም ማለት ነው። ከዛ ደነገጡ። ከዛ ለቀቁኝ እኔን። አንተ ይሄ ንጹህ ሰው ነው ማለት ይውጣ አሉ። መጠጥ ቤት ገብተህ እየተደበደብክ ነው? አዎ ተንበርክኬ። ጌታን አላውቅም። የመጨረሻ ፋሲካ ነው። ከዛ ለቁኝ ሲሉ ኖ አልኩኝ። ከዛ በፊት ምን ሆነ መሰለሽ፣ አንድ የሆኑ ሰዎች 2 ወንድና ሴት ናቸው ይዘዋቸው መጡና እነሱን ታውቋቸዋላችሁ? እንዴ እነሱ ናቸው እኮ የወሰዱት
አሉ። ብርጭቆ ነው ለካ የተሰረቀው። እነሱ ዋናዎቹ ብርጭቆ ነው ይሄ ሁሉ ድብደባ ለብርጭቆ ነው። እኛ ሻይ ብርጭቆ መስሎናል። በማግስቱ ነው የዊስኪ ብርጭቆ እንደሆነ ያወቅነው ራሱ በማግስቱ ሌሎች ሰዎች የበረቱባችሁ ለዛ ነው በብርጭቆ ስለመጣችሁ። ለካ ብርጭቆ እየወሰዱ መጡና በር ላይ ይሄው እነሱ አይደል እንደሚወስዱት አሉ። እነሱ ናቸው። ከዛ ተስፋ ቆርጬ ነው ሲድብደባው ሲወጣ ከዛ ለካ ቆንና የመጨረሻ ፋሲካችን ያውና እና አረሳውም በእውነት ማረስ ፋሲካን ባሰብኩ ቁጥር ያ ትዝ ይለኛል። ዛሬ አሁን ልጅ ወልዶ ትልልቅ ልጆቹ ምናምን አብሮ ያየሁት በቃ ፋሲካ ስናስብ ትዝ ይለኛል። እግዚአብሔር ይመስገን ሶስታችንም በጌታ ነን ያለነው አሁን እና በጣም እግዚአብሔር እናከብራለን። ይሄ አረሳውም። በጣም ደስ የሚል አጋጣሚ ነው። ፓስተር እኔ ሳቅ ብዙ አልችልም እና መቆጣጠር አቃተኝ ሳቄን እውነት። እንግዲህ ያው እንዲህ ያለን ስለ በዓልም እያነሳን እየተጫወትንም የበዓልን ቀን እንደዚህ እያሳለፍን ነውና የፋሲካ በዓል ወይም ደግሞ የትንሳኤ በዓልን ስናከብር እኛ የአዲስ ኪዳን ሰዎች ነን። ይሄ ደግሞ ቅድምም እንዳነሳህልን መጽሐፍ ቅዱስም እንደሚናገር የፋሲካ በዓል ጅማሬ አለው አይደለ? ብሉይ ኪዳን ላይ እግዚአብሔር ለእስራኤል ሕዝብ ያስጀመረበትን መነሻ ፖይንቱን ጭምር ስታስቀምጥልን ነበረ። ዘጸአት ላይ የሰጣቸው ትእዛዞች አሉና በዛ መልኩ ከነሱ ፓስኦቨር የሆነበት ይሄ የሞት መልአክ ያለፋቸው የታለፉበት በዓል ነውና እና ለመታሰቢያነት ገብታችሁም በከናን ገብታችሁም ለመታሰቢያነት ይሄንን አድርጉት ይላቸዋል እዛው መጽሐፉ ላይ ስናነበውና አሁን ደግሞ ቅድምም የተወሰነ ነካክተህልናል። ግን አሁን እኛ የአዲስ ኪዳን ሰዎች ይሄንን የፋሲካ በዓል ወይም ደግሞ የትንሳኤ በዓል ስናከብር ያ ለእስራኤላውያን የተሰጠ ትእዛዝ ነው። ለነሱም የተደረገ ለነሱ መታለፍ የሆነላቸው ጊዜ ነው። አሁን እኛ በዚህ ዘመን የአዲስ ኪዳን ሰዎች ይሄንን በዓል ስናከብር ከኛ ጋር ከአዲስ ኪዳን ሰዎች ጋር ምን ያገናኘዋል? ምን እያሰብን መታሰቢያነታችን ምንድነው? መታሰቢያ የምናደርገውስ ምንስ ከኛ ህይወት ጋር ያገናኘዋል የሚለውን እንደው ትንሽ ብታነሳልን ፓስተር። ለእስራኤላውያን ከባርነት ነፃ የወጡበት ያም ከባርነት ነፃ መውጣት ደግሞ እግዚአብሔር አስቀድሞ ተስፋ እንደሰጣቸው እንደዛው የሆነበት ነው። እግዚአብሔር ለአብርሃም አስቀድሞ እነዛ አይሁዳውያን ወይም እስራኤላውያን ወደ ግብጽ እንደሚሄዱ ለአራት ትውልድ እዛ እንደሚቆዩ በዘፍጥረት ምዕራፍ 15 ላይ የተናገራቸው ነገር ነበር። ከዛ በኋላ እግዚአብሔር በሙሴ አማካኝነት ነፃ አወጣቸው። ከዛ ከባርነት ከግብጽ ባርነት ከአካላዊ ባርነት ከጭቆና በጣም ከባድ ከሆነው ጭቆና ነፃ የወጡበት ነው። ፋሲካ ብለው ማለፍ የተባለው ወይም ፍስሐ ፋሲካ ደስታ የተባለው ለዛ ነው። ወደ አዲስ ኪዳኑ ግን ስንመጣ ፋሲካ ከፋሲካነቱ ይልቅ ትንሳኤነቱ የትንሳኤ በዓልነቱ ለኛ ትልቅ ትርጉም አለው። በፋሲካ ቀን መሆኑ ለኛ የሚሰጠን ትርጉም አለ። ከምንድን ያለፍነው ሲባል ልክ ያኔ በግ እንደታረደና በመቃናቸውና በጉበናቸው ላይ ባደረጉ ጊዜ እስራኤላውያን ከሞት እንደተረፉ በኩራቸው እንደተረፈ እነሱም ከሞት እንደተረፉ ከዛ በኋላ መሻገር እንደሆነላቸው ከግብጽ ነፃ መውጣት የመጨረሻው ቀን እንደሆነላቸው እንደዚሁ ለኛም ደግሞ ያ የጌታ የኢየሱስ ክርስቶስ በመስቀል ላይ መታረድ በመስቀል ላይ መወጋት በመስቀል ላይ ያ ሁሉ ስቃይ ማየት ከራስ ጠጉሩ እስከ እግር ጥፍሩ ድረስ በስቃይ ነው ያለፈው። ያ የፈሰሰው ደም የተቆረሰው ስጋ ፋሲካችን ክርስቶስ ታርዷልና አይደለም የሚለው ለኛ የታረደልን እሱ ነው። ስለዚህ ለኛ ለአዲስ ኪዳን የሚሰጠን ትርጉም ዛሬም የዚህ የበጉን ደም በላያችን ላይ ማድረግ እንደሚጠበቅብን ነው። እንዴት ነው የምናደርገው ሲባል ፋሲካችን ክርስቶስ ስለታረደ በእምነት ተቀብለን እሱ ስለኛ ታርዶልናል እሱ ስለኛ ተሰውቶልናል ብለን ስንቀበል ነው። ይሄንን ክርስቶስ ገና ከመሞቱ በፊት በወንጌል በተለይ በዮሐንስ ወንጌል ላይ በሚገባ ነግሮናል። ምን ብሎ ነው? ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም ይሰቀል ዘንድ
ይገባዋል። ይሄም የሚሆነው በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሰጥቷልና በዓለም እንዲፈርድ አላከውም። ዓለምን ነፃ እንዲያወጣ ነው ክርስቶስ የመጣው። ስለዚህ እነዚህ ሁለት አሁን ሙሴ በምድረ በዳ ያሳያቸው ነገር ምንድነው? እባብ እየነደፈ ሲያስቸግራቸው በእባብ ሲሞቱ ሲታይ ሙሴ ምን አደረገ? ለነዚህ ለእስራኤላውያን የነሐስ እባብ ሰራና ተመልከቱት አላቸው። የተሰራውን በነሐሱ ላይ ያለውን እባብ ተመልከቱት አለ። አዩና ዳኑ። እዛ ጋር ሳይቀቡ መበጣት ሳይኖር ደም ሳይፈስ ከውስጣቸው የሚወጉት ነገር ሳይኖር ምንም ሳይውጡ ምንም ሳይበሉ ምንም ሳይቀቡ ተፈወሱ። እባቡ የነደፋቸው እዛ ጋር ነው። የተሰቀለው የነሐስ እባብ እዚህ ጋር ነው ያለው። ልክ እንደዚሁ ዛሬም እኛ አሁን እንዴት ይሆናል ለሚል ሰው እኮ ነው ክርስቶስ ከ2000 ዓመት በፊት ነው የሞተው። እኔ እዚህ ጋር እንዴት ነው የሚያገኘኝ ላለ ሰው ልክ ያንን የተሰቀለውን ክርስቶስ አምነን ስንቀበል በሱ የሚያምን ሁሉ ነው የሚለው ስናምን ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው እንደሚል ልጅነትን ስንቀበል ኃጢአታችንን ተናዘን በራሳችን ጽድቃችንን ለማቆም ሳንሞክር በክርስቶስ ኢየሱስ ሞት በትንሣኤው መነሳት ከሱ ጋር ሞቱን በማመን በትንሣኤው መነሳት እንችላለን። ስለዚህ ይሄ በዓል እኛ ቢቻል ጥሩ ነው። በዓል እንደዚህ አድርገን ዶሮ አርደን በጋርደን ፈንዲሻን መጠጡን መብሉን አዘጋጅተን ብናከብረው ክፋት የለውም። ግን ይሄ ከሃይማኖታዊውና ከነገረ መለኮቱ ጋራ ምንም የሚያገናኘው የለም። በነገርሽ ላይ እዚህ ጋር እንደው ምናልባት ብዙ ክርስቲያኖችን ሊያስቆጣ ወይም ደስ ላያሰኝ ይችላል። የመጀመሪያው ይሄ የምነግርሽ ነገር ማለት ነው የመጀመሪያዋ ቤተ ክርስቲያን እስከ 300 ምናምን ዓመት ድረስ በዓል አክብራ እንደማታውቅ ታውቂያለሽ ወይም ማስተውለሽ ታውቂያለሽ? እስከ ከኔሮ እስከ ዲዮክላቲያን እስከሚባለው የቄሳር ድረስ በስደት ውስጥ ነበረች። በዓል አልነበራትም። በዓል ያለ በዓል የኖረች ናት። ሲደላ ነው ወይም ሲደላ ነው ይባል የለ ለበዓልም ጊዜ ለቀብር እንኳን ቦታ አልነበራትም። ስቴብልም አልነበረችም። ይሄ ካታኮምብ የሚባል ሮም እንትን ውስጥ ያለቆ በሚሊዮን የሚቆጠሩ የክርስቲያኖች አጽምን የተገኘው በስደት ውስጥ ስለነበር። ስለዚህ በዓል ከአራተኛው መቶ ክፍለ ዘመን በኋላ ከንጉስ ቆስጠንጢኖስ በኋላ የመጣ እንደሆነ ነው የሚታወቀው። ስለዚህ እኛ በዓል ዋና ነገር አይደለም። ከበዓሉ ይልቅ ከጀርባ ያለው ማክበራችን ክፋት አለው። ለምን እያከበርን ነው እያልኩ አይደለም። ዛሬም እኛም እንደዚህ እኮ በዓልን እያከበርን ነው እንደ በዓላችን። ቁም ነገሩ ግን ያለው ከበዓሉ ጀርባ ያለው የበዓሉ ባለቤት። እኔ በልደት ብዙ ጊዜ የምንላለው ድሮ የዛሬ 20 ምናምን ዓመት አንድ የጻፍኩ ጽሑፍ ነበር። ባለ ልደቱ ሳይገኝ ልደቱን ማክበር ይቻላል ወይ? ባለ ትንሣኤው ሳይገኝ እሱ በሌለበት እዚህ አሁን ብዙ እኮ ዓለም ያከብራል። ኢስተር ብሎ ትንሣኤ ብሎ ያከብራል። ግን ባለ ትንሣኤው አለ ወይ? ባለ ልደቱ አለ ወይ ብለን ማሰብ አለብንና ስናከብር መጽሐፍ ቅዱሳችንን በማክበር ስለ ትንሣኤ ምን ያወራል፣ ስለ ጌታ ኢየሱስ ምን ያወራል፣ ዋነኛው አጀንዳ እሱ እንዲሆን ያስፈልጋልና ይሄንን ነው ማለት እንፈልገው። ዋው በጣም ደስ ይላል። አሁን ስትናገር በጣም ሌላም ብዙ ጊዜ ማሰባቸው ሀሳቦች ነበሩ ከዚህ ከባለ ልደቱ ጋራ በተያያዘ ስፔሻሊ እንደ ሀገራችንን በጣም ይስተዋላል አይደለ? ብዙ በዓላቶች ይከበራሉ። ለምሳሌ በክርስትና ከባይብል ባክግራውንድ ተነስተን የምናከብራቸው በዓላቶች አሉ። የኢትዮጵያ ወንጌል አማኞች ብቻ ሳይሆን በኦርቶዶክስ እምነት ተከታዩም ዘንድ የሚከበሩ በዓላቶች አሉ። እነኚህ በዓላቶች ቀጥታ ከባይብል ጋር ግንኙነት ያላቸው ለምሳሌ አንዱ ፋሲካ ነው። ከዛ ደግሞ የገና በዓል አለ። ከዛ ደግሞ ጥምቀት ደግሞ በኦርቶዶክስ ደግሞ የሚከበር የጥምቀት በዓል አለ። እነኚህ ቀጥታ ከኢየሱስ ክርስቶስ ጋር ቀጥተኛ ግንኙነት አላቸው ተብሎ እንደ መታሰቢያ የሚደረጉ በዓላቶች አሉና ብዙ ግን በሀገራችን ላይ ማስተውለው ነገር እኔም ቅድም እንዳነሳው ለምሳሌ ፋሲካ ተብሎ ፋሲካ በዓሉ እንጂ ኢየሱስ ኢግኖር ይደረጋል። ገና ተብሎ ገና ጌታ ኢየሱስ ክርስቶስ የተወለደበት ነው።
ጌታ ኢየሱስ ክርስቶስ በተወለደበት ቀን ግን ስለ ጌታ ኢየሱስ ክርስቶስ ሳይሆን ስለ ሌሎች አማልክቶች ወይም ደግሞ ስለ መላእክቶች መስዋዕት ስለሆኑ ቅዱሳኖች በጣም ይወሳል፣ ኢቭን ይከበራል፣ እንደ ወርሺፕም ይደረጋልና እሱን በጣም ኖቲስ አድርጌያለሁኝ። የቀኑ ባለቤት ቀኑ ራሱ ምክንያት የሆነበት ምክንያት ኢቭን ክርስቲያን የሚለው ስም እኮ ክርስቲያን ማለት በራሱ የክርስቶስ ኢየሱስ ደቀ መዝሙር ማለት ነው አይደል? ደቀ መዝሙር ደግሞ ጌታውን የሚመስል ማለት ነው። እንደ ጌታው ወይም ደግሞ እንደ መሪው እንደ መምህሩ የሚከተል የሚሆን የሚኖር ማለት ነውና አብዛኛውን ጊዜ ግን ጌታ ኢየሱስ ክርስቶስን ኢግኖር ያደረገ በሱ ምክንያት ግን የተሰባሰበ ህብረት አያለውና እንደው ይሄንንም ሚዲያ ያዩ ያሉ ሰዎች ከዚህ በኋላም በወንጌል አማኞች ቢሆኑም እንዲሁም የኦርቶዶክስ እምነት ተከታይም ቢሆኑ ማንኛውም የክርስትና እምነት ተከታዮች እነኝን በዓላቶች ይመለከተኛል ብለው የሚያከብሩ የበዓላቶቹ ዋና ባለቤት ኢቭን የክርስትናችን መሰረት መልህቁ ጌታ ኢየሱስ ክርስቶስ እንደሆነና ክርስቲያን በራሱ ኢየሱስን የሚከተል በኢየሱስ የሞቱ ትንሳኤው ይሄ በፋሲካ የሆነለት ነገር ለኔ የሆነ ነው ብሎ ያመነና ከዛ ደግሞ ዳግም ከእግዚአብሔር አብ ጋር የታረቀ ከእግዚአብሔር አብ ጋር ደግሞ የታረቀበት ብቸኛው መንገድ ኢየሱስ ክርስቶስ በመስቀል ላይ የከፈለው መስዋዕት መሆኑን የሚረዳ መሆን መቻል አለበት ብዬ ስለማስብ ነው ይሄንን ያነሳሁትና በጣም በሚገርም አገላለጽ ነው ፓስተር ያነሳው። እኔ እንደው አጠቃላይ የሆነ እንደው መልእክት ባጭሩ ለማስተላለፍ እኔ ረጅም ዓመት መገናኛ ቤተልሔም ፕላዛ ላይ ቢሮ ነበረኝ እና ይሄ ፋሲካን ለማሰብ በጣም በኢትዮጵያ ውስጥ አብዛኛው አማኝ ስለሆነ አሁን ከሌ ብለን ስለከፋፈል ነው እንጂ አንዱ ክርስቶስ ነው የታረደው። እንደውም አንድ አባት ምን ብለዋል? የሆነ ሰው ሊከፋፍለው ሲሞክሩ የታረደው በግ እኮ አንድ ነው፣ ቄራውም አንድ ነው። አሁን ለኛ ልንከፋፍለው ስንሞክረው እና እንደ አጠቃላይ ክርስቲያን ካወራን አሁን ጾም ከ50 ምናምን ቀን በፊት ጾም ሊያዝ ሲል ምን ይደረጋል? ጾም መያዣ ተብሎ ብዙ ነገር ይደረጋል። ብዙ ነውር አንዳንድ ጊዜ ድንግጥ የሚያደርግ እንደ ኢትዮጵያ ቤተክርስቲያን እንደ ባህሏ እንደ ትውፊቷ ራሱ ቢያንስ ይሄንን ነገር እንዳያገናኙ አባቶች እንደው ቢናገሩ ደስ ይለኛል። ኮመን የሆነ የሚያገናኘን ለሌሎችም እምነቶች ከክርስትና ውጪ የሆኑት እኮ አንድ ላይ ጠቅልለው ስለሚያስቡን ማለት ነው። ከዛ ደግሞ ጾም መፍቻ ተብሎ ሰው ምግብና መጠጡ ምናልባት ያን ያክል ክፋት ላይ ኖረው ይችላል። ግን ከዛም ያለፈ ጾም ተፈታ ተብሎ ከክርስቶስ ትምህርትና እውነት ውጪ ሰው ድካሙን ወይ ለኃጢአት አርነት ነፃነት ይሁንታ እንዳገኘ አድርጎ ያስባል። ይሄ ሁሉም ሰው ድካም ሊኖር በድካም እየፈረድኩ አይደለም። ሁሉም ሰው የጌታም የሞተው ለደካሞች ነው፣ ለኃጢአት መንጫ ነው። ግን ይሄንን ለአርነት በዓልን ለአርነት ለመስከር ባለፈው አሁን ቅድም እንደነገርኩሽ ቀልድ የሚመስል አጋጣሚ ይመስላል። ግን እኮ ከኖርንበት በዓል የተነሳ እኮ ነው የፋሲካ በዓል ቀን እስቲ እንስከር ብለን ለማሰብ የቻልነው እኮ ፋሲካ ስለሆነ እኮ ነው። ስንጾም እኮ 2 ወር ቆይተን እኮ ነው ይሄን ያሰብነውና ልክ እንደዚሁ እኔ የመጨረሻ ያርግላቸው ለወገኖቼ ብዬ አስባለሁ። ማለት በየትኛውም ነገር ውስጥ ሆነው ግን ክርስቶስን በመጽሐፍ እንደተጻፈ ጳውሎስ ሲል እናንተ ግን ክርስቶስን እንዲህ አልተማራችሁትም ይላል። የተማርነው ክርስቶስ አለ፣ መስቀል ላይ ያለው ክርስቶስ ለኃጢአታችን ሞተውና የተናገርሽውን ትንሽ አጽንኦት ለመስጠት ፈልጌ ነው። ቴንክ ዩ ፓስተር። እስቲ በዚሁ አጋጣሚ ያው የመጨረሻ ያድርግላቸው እያልክ ነበረ ቅድም አንተም በህይወት ካጋጠመህ ነገር አንስተህና ወደ መጨረሻዎቹ ጥያቄዎች ደርሻለሁኝ። ጌታ ኢየሱስ ክርስቶስን እንዴት ነው ያገኘኸው? እንዴት ወደ ጌታ መጣ? እንዴት ጌታን ተቀበልክ? እኔ አሁን እንደው ልቤን ዝም ብለሽ አይተሽው ከሆነ ሳወራ እኔ ያገኘሁት እናት ቤተክርስቲያን ውስጥ ቀደምቷ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ውስጥ ነው። ልቤ በዛን ጊዜ የእውነትን መፈለግ ጀመረ። ሰንበት ትምህርት ቤት መሄድ ጀመርኩ። አንድ ዲያቆን አግኝቶ መጀመሪያ አወራኝ ስለ ክርስቶስ። ከዛ አንድ የኦርቶዶክስ ቤተክርስቲያን ሰንበት ትምህርት ቤት ወሰደኝ። ልቤ እዛው ቀለጠ። አባቶች ሲያስተምሩ ሲናገሩ ልቤ ቀለጠ። በቃ ከዛ ከመንፈሳዊው ነገር መውጣት አልቻልኩም። በነገራችን ላይ ቱምቢ የሚለው መጽሐፌ ላይ በደንብ ገልጫለሁኝ ይሄንን አጋጣሚውን ማለት ነው። በጣም መጀመሪያው ትምህርቶች
ለጴንጤ ምላሽ በዛው የሚባለው ለመናፍቃን ምላሽ የሚባሉ ትምህርቶችን ያጠናሁት ወይ በቃ ጴንጤን እንዴት እንደማጠቃ ጴንጤን እንዴት እንደማሳፈር ብዙ ጴንጤ ወደ ኦርቶዶክስ መልሻ ቃለሁ እኔም ጓደኞችም አሉ አሁን ብዙዎቹ ጓደኞች በክርክር የሚችለን አልነበረም በጣም ነበር የምንጠላው መንፈሳዊ ስርዓቶቹን ጭምር ጴንጤ ሲባል ግን በዛ ውስጥ ምንድነው ያገኘነው አጋጣሚ መጽሐፍ ቅዱስን ማንበብ ማጥናት በነገራችን ቢኔ ጻፍኩት ኦርቶዶክስ ቤተክርስቲያን ውስጥ ከሰማሁት ቃል መነሻ ሆኖኝ በቀደም ለታ አየሁት አንድ ቦታ ያስተማረውን ሰውዬ የተራራውን ትምህርት ሲያስተምር ልቤ ተነካ ከዛ በኋላ ሰው ሁሉ የተራራውን ትምህርት ቢያነብ ይለወጣል የሚል ሆነ መልእክት ከዛ በኋላ ሁለተኛ መጽሐፍ እሱን መጽሐፍ ቻልኩኝ እና እኔ እዛው ነው መጽሐፍ ቅዱስን እያነበብኩ ሳነብ ግን የምሬን ነው ማነበው ከዛ ጠይቃለሁ አልመለስ ሲሉኝ ካልገባኝ ቁጭ አደርገዋለሁ ብዙ የጸሎት መጽሐፍት ነበሩኝ እነዛን መጽሐፍት ያስቀመጥኩት ሰው ነግሮኝ አይደለም አንዳንዶቹ አልሄድ ሲሉኝ ከነገሩ ጋር አልሄድ ሲለኝ ከመጽሐፍ ቅዱስ ጋር አልዋር ይጋጩ ባህል ስታያቸው ቁጭ አደረኩ እሱንም ቢሆን ማወቅ ይቻልከው መጽሐፍ ቅዱስ ስታነብ ነው አይደል አዎ መጽሐፍ ቅዱስን ቁጭ አድርጌ ይርጋለም ሆስፒታል የሚባል ድሮ ታምሜ አንድ ኖርዌጂያን በጣም ልጅ ሆኜ መጽሐፍ ቅዱስ ሰጥታኝ ነበር ያንን መጽሐፍ ቅዱስን ከአመታት በኋላ አነሳሁት እና ያንን መጽሐፍ ቅዱስን ማጥናት ሲጀምር ማንበብ ሲጀምር ኢየሱስ 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 ይላል በነገራችን ላይ አሁን ላይ ከቅርብ ጊዜ ቀደም ቁጥሮችን ወዳለው አንዳንድ ጊዜና አንድ ቀን ቆጠርኩት ኢየሱስ የሚለው ስንት ጊዜ ኢየሱስ የሚለው ስቆጥር ከ950 ጊዜ በላይ አገኘሁት ዋው ኢየሱስ ብቻ በአዲስ ኪዳን ውስጥ በብሉይ ኪዳን አይደለም እንደምታውቀው ክርስቶስ ከ400 ምናምን ጊዜ በላይ አገኘሁት አጠቃላይ ወደ 1500 ጊዜ የእግዚአብሔር ልጅ ጌታ መሲህ ምናምን ሳይጨምር ማለት ነው ሌሎቹ ደግሞ በጣም የገነኑትን ደግሞ ሳይ ምን ያክል ጊዜ በመጽሐፍ ቅዱስ ላይ ተጠቀሱ ቅዱስ ገብርኤልን ቅዱስ ሚካኤልን ቅድስት ድንግል ማርያምን ሌሎችን ከነሙሉ ክብራቸው መጽሐፉ በሚያስቀምጣቸው ልክ ደግሞ ለመቁጠር ሞክሬያለሁ እሱን ሰዎች ቆጥረው መገንዘብ ይችላሉ አንድ ነገር ተደጋግሞ ከዛ ነገር ላይ ከተጻፈ ወይም ደግሞ ከተጠቀሰ ነገሩ እጅግ በጣም አስፈላጊ ነው ማለት ነው የመጽሐፉ ዋናው እንትን ፖይንት እሱ ነው ማለት ነው ከብሉይ እስከ አዲስ ስለ ክርስቶስ ነው ስለዚህ ይሄንን ጌታ በበዓል ሳንሸፍነው በባህል ሳንሸፍነው በሃይማኖት ሳንሸፍነው የመጽሐፉን እውነት አሁን ከዛ ቦታ ላይ ተነስቶ እዛ ቦታ ላይ የመሄድ ጉዳይ አይደለም ካቶሊካውያን ኦርቶዶክሳውያንም ፕሮቴስታንት ወይም ወንጌላውያኖችም ውስጥ ያሉ ግን መጽሐፉ እንደሚል መጽሐፉ ዝም ሲል ዝም መጽሐፉ ሲናገር መናገር ከመጽሐፉ ላይ አለመጨመር ከመጽሐፉም ላይ አለመቀነስ እና እኔ ጌታን ያገኘሁበት እዛው ስለሆነ በግድ ተገፍቼ ስለወጣሁ ነው እንጂ አሁን አንዳንዶች አሁን ለምሳሌ አንቺ ሙሉ ወንጌል ነሽ ከልጅነት ጀምሮ አይደል ብዙ ሙሉ ወንጌሎች ምን ሲሉ ሰማለሁ የትም ቦታ ሄደው እኔ ውስጤና አጥንቴ ውስጥ ነው ሙሉ ወንጌል ይላሉ አይደለ እንደዛ ሲል ሰምተሻል የእውነት ሳልዋሽ ያው እግዚአብሔር በሚያውቀው ውስጤን በጣም እንደዛ የሚገኝ ከሆነ የምታገኛት ኦርቶዶክስ ቤተክርስቲያን አሜዚንግ እዛ ውስጥ ነው ይሁን ምለውን ነገር ያልኩት በጣም አንዳንድ ሰዎች እዛ ሆነህ ነው ይበራል አዎ በቃ የምሬን አሁን ልክ ጳውሎስ የሚሰማው አይነት ሮሜ ላይ እንደዛ ሆናለሁ ባለለም ልቤ ያለ ስትነካ ያመኛል ክፉ ባልሆነ መንገድ ሰዎች ሲናገሩ ብሆንና እዛው ብኖር ደስ ይለኛል በጣም አክብሮት አለኝ እናትና አባቴ እዛው ውስጥ ናቸው ያሉት ብዙ ዘመዶች ያሉ እዛው ውስጥ እና እውነትን የሚያገኙት እዛ አላፍርም አባቶች ናቸው የነገሩኝ እንደውም አንድ ድሮ ቀሲስ ዲያቆን የነበሩ ሰው ድሮ ይሄድን የምንሰማቸው አንድ ቀን ጳጳስ ሆነው በቴሌቪዥን በዩቲዩብ ላይ ያዩዋቸው አሁን ብናገር ጥሩ አይደለም እንጂ አቡነ ከሌ ሆነው ያኔም እንዴት እንደተደሰትኩ አሁን የህይወታቸው ያለፈ አባቶችን በጠቅስ ምን አቡነ መርሃ ክርስቶስ አቡነ
ገብርኤል አው ያሁኑ ሳይሆን ከዚህ በፊት ያሉ አንድ ጳጳስ ነው በነገራችን ላይ በአንድ ስም የሚጠራው ህይወታቸው ካላለፈ በስተቀር እና አቡነ ሰላማ እና አቡነ ቄርሎስ እና አቡነ ሉቃስ በጣም ብዙ ጳጳሳት እኔ እነሱ ግር ስር ቁጭ ብዬ ነው የተማርኩት። ይገርማል። አሁን ፓስተር ነህ እንግዲህ። አሁን ባገኛቸው በቃ እኔ ልትሰናከኝ ብሉኝ ትችያለሽ። በኦርቶዶክስ ልማድ አለ እንደ ሰላምታ እንደምሰጥ ዝም ብለሽ ተነስተሽ እንትን አትይ። በቃ አንድ ኦርቶዶክስ የሚያደርገውን ላደርግ እችላለሁ። አክብሮት አለኝ ለአባቶች ልቤ ውስጥ ነው የምልሽ። ይሄንን ስልሽ የምሬ ነው። ማንን ደስ እንዲለው ማንም እንዲከፋው አይደለም። አረሳም የት ቦታ ህይወት እንዳገኘው የት ቦታ እግዚአብሔር በወንጌሉ እንደተገናኘኝ እና በጣም ብዙ አንድ ታሪክ እንገርሽ እዚህ ጋር ከዚህ ጋር አንድ ገጠመኝ ደስ ይለኛል። ባለፈው አንድ ቦታ ላይ ሲናገረው ነበር አስታወስኩት። አንድ ቀን ጠቅላይ ቤተ ክህነት ግቢ ውስጥ እኛ አንድ እዛ ውስጥ ጉዳይ ነበር። ጳጳሳቶቹን አግኝቼውን ብቻ ስወጣ አንዴ ታወቀ በጣም እኛን የዛን ጊዜ የሚያሳድደን ምናፍቅ ኦርቶጴንጤ ምናምን የሚለን ሰው ነበረና ስሜ ትልቅ ሆኖ ወጥቷል። ያዶ መርአዊ ደግሞ ለየት ያለ ስም ስለሆነ ይታወቃል። እና ደግሞ እኔ የምመራው ማህበር ነበር ማህበር እስጢፋኖስ ይባላል። እዛው ቤተክርስቲያን ውስጥ ሆኖ ማለት ነው። ከዛ አገኘሁትና ዝም ብዬ ያወራሁት ድንገት ስለ ማህበር እስጢፋኖስ አነሳልኝ። ለምን ከዛ ቆይ እስቲ ዝም ብዬ ላስጨርሰው አልኩና መርአዊ መሆኔን ሳልገልጥለት ዝም ብለን እያወራን ከጠቅላይ ቤተ ማለት ፓትርያርክ ግቢ ያለ አይደለ ያ ከሱ ጀርባ ያለው ነው። እዛ ነው እኔ ማገልገል ምንም የጀመርኩት። አዳራሽ አለ ትልቅ አዳራሽ። አሁን ምን እንደሆነ አላውቅም ገብቼ ስለማላውቅ ምናልባት 10 ምናምን 2 ዓመታት 20 ዓመትም ሊሆን ይችላል ከገባው። ከዛ ያው ልጅ ነኝ እሱ የመከረኝ መርአዊ ማን ነው እያወራኝ በቃ ስለኛ ስለ መርአዊ ስለ ማህበረ እስጢፋኖስ ብዙ ነገር ሲያወራኝ ከ5 ኪሎ ካለው 5 ኪሎ መካነ ኢየሱስ ያለበት አካባቢ ነው ያለው ታውቂዋለሽ። ከዛ ቀስ ያለን እያወራን ትምህርት ሚኒስቴር ጋር ቆመን እሱ ወደዛ ነው የሚሄደው እኔ ወደ መገናኛ ነው እሱ ወደ ውጭ ጉዳይ መስመር ነው የሚሄደው። ከዛ ሳም ቆመን ስናወራ በቃ ስለ መርአዊ ስለ ማህበረ እስጢፋኖስ በጣም ብዙ ነገር ሲያወራ ይቆይ። እኔ ስለኔ ማለት አንተ መሆንን አላወቅም። ከዛ እከል ያልኩት አቤት አለ። ትልቅ ሰው ነው እሱ ያን ጊዜ እሱ መምህር ነው። በቃ ብዙ ቦታዎች ብዙ አውደ ምሕረቶች ላይ የሚሰብክ መርአዊን ግን አይተኸው ታውቃለህ አልኩት። አይ አላውቅም። ማህበረ እስጢፋኖስ ሄደ? አይ እኔ ሰምቼ ነው። መርአዊ ማለት የማህበረ እስጢፋኖስ መሪ እኔ ነኝ በኢየሱስ ይኸውልህ መርአዊ ምን መሰለህ ይኸውልህ ማለት ልቤን አይቷል። አውርቶኝ አያውቅም። ከኔ እንድርቅ ነው ለኔ የነገረኝ። ከመርአዊ እንድርቅ ነው ለኔ የነገረኝ። የመርአዊን መናፍቅነት ነው የነገረኝ። ከዛ ቀጠለና ምን መሰለህ አባቶች እኮ ምናምን አለኝ። ከዛ እከልዬ አልኩት። አቆላምጬና አልረሳውም። እኔ አባት መሆን አልችልም አልኩት። አባት መሆን አልችልም። አሁን እግዚአብሔርን አመሰግናለሁ የብዙ ልጆች አባት አድርጎኝ ከዓመታት 20 ምናምን ዓመታት በኋላ ዛሬ እኔም አባት ሆኛለሁ ማለት መንፈሳዊ አባት ብዙ እና እንደዛ ነው አልፈን በኋላ ላይ ስንገፋ በቃ በጣም ደስ ይላል እንጂ በዚሁ እንደው ካነሳው የመጨረሻችን ትሆናለች እቺ ጥያቄና አሁን እኔ ኦርቶዶክስ ቤተክርስቲያንን ቅድም የገለጽክበት አገላለጽ በጣም ደስ ይለኛል። በጣም ልዩ ክብር አለኝ ለኦርቶዶክስ ቤተክርስቲያን። ክርስትና እንዲቆይ ምክንያት የሆነች ቤተክርስቲያን ናት። በአደባባይ የክርስቶስ ስም እንዲጠራ ጨዋነትን፣ ይሄ ፈርሃ እግዚአብሔርን፣ ስነ ምግባርን አቆይታ ለዘመናት ወደዚህ እንዲመጣ ወደኛ እንዲደርስ ያደረገች ቤተክርስቲያን ናትና ለኦርቶዶክስ ቤተክርስቲያን በጣም ልዩ ክብር አለኝ፣ ፍቅርም አለኝ። አሁን ግን ልዩ ትዝብቶች አሉኝና በተለይ ይሄ ከአዲሱ ትውልድ ጋር በተያያዘ እንደው ምናልባት አንተ ኦርቶዶክስ ቤተክርስቲያን ላይ ረጅም ጊዜ የቆየህም ብዙ የተማርክም ስለሆንክ እዛ በነበርክ ጊዜ እንደው ብታነሳው ብዬ ስለማስብ ነው። ይሄንን ፕሮግራም የሚያዩ ኦርቶዶክሳውያንም ስለሚኖሩ ማለት ነውና ከዚህ ከጌታ ኢየሱስ ክርስቶስ እና ከስላሴ ትምህርት ጋር በተያያዘ አንዳንድ የሰማኋቸው ይሾች አሉ። ስላሴ እንኳን ለመገኘቱ ምክንያት ማርያም ናት የሚል ትምህርቶች ሰምቻለሁኝ፣ ንግግሮች ሰምቻለሁና በቀድሞዋ ቤተክርስቲያን ስላሴና
የትኛውም ፍጡር አይወዳደርም እኔ በማቀው ማለት ነውና እሱኛው አስተምሮ ደግሞ ትንሽ የላላ ይመስለኛል አሁን ላይ ለዛም ይመስለኛል ኢየሱስ ሲባል ኢየሱስ የጴንጤ ብቻ ነው ኢየሱስ አይመለከተንም ወደሚል አይነት ነገሮች እየመጣ ነው ያለውና ከዚህ አንፃር እንደው መታነሳለን ነገር ካለ የስላሴ እንግዲህ ሪያሊቲው ምናቀው ነው ግን ስላሴ ራሱ ለመኖሩ ምክንያት ማርያም ናት የሚል ይሄ በጣም በማርያም ጉዳይ ጽንፍ የወጣ ጫፍ የወጣ አይነት ወደ አምልኮም ጭምር እየተቀየረ ስለሆነ የቀድሞ ቤተክርስቲያን ታስበው አለ የምትመራበትም ሂደት ነበረ አሁን ላይ ግን ቶታሊ እኔ በሁለት ስለሚከፈልብኝ ነው እኔ ልጅ ያለው ማቀው የኦርቶዶክስ እምነትና አሁን ላይ ደግሞ የምናየው ይሄ አሁን ስፔሻሊ ሶሻል ሚዲያው ከመጣ ጀምሮ ቲክቶክ ማህበረሰብ ክሬት ከተደረገ ጀምሮ ደግሞ ትንሽ ይሄ መሰረቱን ሉዝ ያደረገ ከቀድም ማንተ ከካራክተር ጋር ያነሳሃቸው አሉ ባላቶች ከክርስቶስ ጋር የሚገናኙ ባላቶች ላይ ለኃጢአት አርነት እንደማግኘት ተደርገው የሚታሰቡ አይነት እንትኖች አሉና ትንሽ ልዩ የሆነ ካልቸር እየመጣ ስለመሰለኝ እሱ ላይ ምናልባት እንደው ብታነሳለን ከቅድስት ድንግል ማርያም ጋራ በተያያዘና ከዛ የሷን ሰውነት መጽሐፍ ቅዱስ በሚያስቀምጣት ክብር ልክ እንቀበላለን እና ከብራታለን እንወዳታለን ግን ደግሞ የአምላክነት እንትን ላይ ደግሞ አምላክ ለብቻ ሌላ ነውና እሷ ላይ ትንሽ እንደው የሆነ ቻይላይት ብትሰጠን ፓስተር ከሰፊው ነገር ስነ መለኮት በተለያየ መንገድ ይተነተናል ማለት ለምሳሌ የምዕራብ ስነ መለኮት ውስጥ ያሉ በምዕራባውያን የተቃኙ ቅኝት ያለው ምስራቃውያን አሉ በተለይ ምስራቅ ውስጥ ምስራቃውያን በአብዛኛው የኦርቶዶክስ ሃይማኖት የግሪክ አለ የራሻ ኦርቶዶክስ አለ ከዛ ደግሞ የኦሪየንታል ኦርቶዶክሶች የሚባሉ አሉ ኤርትራና ኢትዮጵያን ጨምሮ ወደ 6 የሚሆኑ ኦሪየንታል ቸርቾች አሉ ወደ ኢትዮጵያ ስትመጪ ደግሞ ኢትዮጵያ ውስጥ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስነ መለኮቶች አሉ አንዳንድ ስነ አፈታቶች ላይ አንዳንድ አመለካከቶች ላይ ልዩነቶች ይንጸባረቃሉ ይሄ በፕሮቴስታንቱም ያየሽ እንደሆነ ልዩነት አለ ባፕቲስት አለ ሉተር አለ የፔንቴኮስታሉ አለ ካሪዝማቲኩ ምናምን ሉትራኑ ምናምን ብለሽ የምትከፋፈው አለ ይሄ አንዳንድ መሰረታዊ ያልሆኑ ልዩነቶች አሉ በኢትዮጵያ መጽሐፍ ቅዱስ ማህበር ውስጥ ያሉ አመለካከቶችን ያየሽ እንደሆነ በስላሴ የሚያምኑ ተብሎ ደግሞ ካቶሊካውያን ኦርቶዶክሳውያንና ወንጌላውያን ህብረት አድርገዋል ሌሎች በስላሴ የማያምኑ ለምሳሌ እዚህ ውስጥ የሉ ለምንድነው ከሰፊ የቀጠልኩልሽ አንዱ ከሚያደርገን ነገር መካከል ከክርስቲያኖች የስላሴ ጉዳይ ነው ግን አሁን በጣም የተለያዩ መጽሐፍት እየተጻፉ ተነስተው የሚደርሷቸውን ድርሰቶች እያዙ አንዳንድ መምህራን በቀረቂቅ ዕውቀትና ጥበብ እንዳለ አድርገው ስለ ማርያም ያለው ዕውቀት ስለ መላእክት ስለ ቅዱሳን ያለው ነገር ከመጽሐፍ ቅዱሱ በጣም እየራቀ ያለ ይመስለኛል እዚህ ጋር እንደውም አስደንጋጭ ሆነና ብዙ ወንጌላውያንም ኢቭን የኦርቶዶክስም ሰዎች ትኩረት ያላደረጉት በ2000 ዓመተ ምህረት የታተመ ከሌሎች የመጽሐፍ ቅዱስ ትርጉሞች ፈጽሞ የተለየ በኢትዮጵያ መጽሐፍ ቅዱስ ማህበር ጭምር በሺዎች የሚቆጠሩ ስህተቶች እንዳሉበት የታመነ መጽሐፍ ቅዱስ ታትሞ ወጥቷል ልክ እንደ ለምሳሌ የጆቫ ዊትነሶች የራሳቸው የሆነ መጽሐፍ ቅዱስ እንዳሳተሙት ሁሉ ለነሱ በሚስማማ መልኩ ኢቭን የነዚህ የግብረ ሰዶም አቀንቃኞች ለራሳቸው እንደሚመች እንዳሳተሙት ሁሉ ሴክተሪያን የሚባል አይነት ባይብል አሳትመዋል ወይ መጽሐፍ አሳትመዋል በተለምዶ ቀይ የተቀባ እላው ላይ እዛ ላይ አንዳንድ የመጽሐፍ ቅዱስ ትርጉሞችን ኢቭን መጽሐፍ ቅዱስ አሁን በዕብራይስጥ በአራማይክና በግሪክ ቋንቋ ነው የተጻፈው የተጻፈው ደግሞ እንዴት ሆኖ እኛ ጋር እንደደረሰ የዓለም ማህበረሰብ የተስማማበት ኢቭን የማያምኑ ሂስቶሪያን የሆኑ የተስማሙባቸው የትርጉም ስራዎች አሉ ከዛ የትርጉም ስራ ጋር ካልተስማማ መጽሐፉ ውድቅ ነው የሚሆነው የሙት ባህር ጥቅሎች ከዛ ጋር የተስማማ ብዙ ነገሮች አሉ አሁን ይሄንን ስልሽ በመካከል ስለገቡት የቀኖና መጽሐፍት ሳይሆን ሁላችን የምንስማማበት 66 እንኳን እሱን የመበረዝ ለምሳሌ በግልጽ ለምሳሌ በሮሜ 8:34 ላይ በግሪኩ እንደዚህ ነው የሚለው ያማልዳል ይላል ይሉና ነገር ግን ይፈርዳል በሚል በራሳቸው ስልጣን ተርጉመዋል ይሄ ነውር ነው ምክንያቱም
ግሪክ የመጽሐፍ ቅዱሱ ትርጉም በግሪክ ነው የመጣው፣ የአዲስ ኪዳን የተጻፈው ያንን በራሳቸው እንግዲህ እዚህ ደረጃ ላይ ከተደረሰ ወደ ለማርያም የማይገባ ክብርን መስጠት በአንዳንድ መምህራን ዘንድ የቤተ ክርስቲያኒቷ እምነት ነው ብዬ አላምንም። እኔ በነገራችን ላይ አሁን ላይ ስንመለከት ለማርያም የማይገባ ክብር በመስጠት ማለት ያገነኗት መስሎ እሷ በትኖር የማትለውን ጻድቅ ቅድስት ብጽዕት የሆነች እናት ናት። ምንም እንከን ልናወጣላት ማንችላት እና ሰማይ የመረጣት ናት እኮ ነው። ማርያምን ይሄ ወንጌል አማኙ ኢግኖር እንዳረጋት ይታሰባል። ግን ማርያም ማለት በዛ ዘመን እኮ በጣም ብዙ እሷን የሚያክሉ በሷ እድሜ ያሉ ምናልባትም በመልክ ከሷም የሚሻሉ ወጣት ሴቶች ባሉበት ሰማይ ግን የመረጣት ብቸኛ ሴት ናት። ይሄ በመጀመሪያ ቃል ነበረ ቃልም ስጋ ሆነ ይላል አይደለ ሲያወራ። ስለዚህ ይሄ ሰማይ ላይ ያለውን አምላክ ሰው ሆኖ እንዲመጣ መንገድ አድርጎ ለመላክ እግዚአብሔር አብ የመረጣት ሴት ናት። ቀላል ሴት አይደለችም ማርያም፣ ምንም ጥርጥር የለውም። ለመጀመሪያ ጊዜ መንፈስ ቅዱስን ጭምር የተቀበለች ናት። ምክንያቱም በመንፈስ ቅዱስ ኃይል አይደለ ይጸልይልሻል ብሏት ነው። ይሄንን ራሱ ከአይምሮ ውጪ የሆነ ነገር ከዚህ በፊት ሀፕን አድርጎ አይታ አታውቅም ማርያም። ለመጀመሪያ ጊዜ ሀፕን ያደረገው ማርያም ላይ ነውና ይሄንን የሰማይ አጀንዳ እሺ ብላ ተቀብላ አምና ፕሮቴክት አድርጋ ተወልዶ እስኪያድግ ድረስ ባለው ሂደት ውስጥ እኮ ብዙ ዋጋ ከፍላለች። እና ይሄ አሁን እኛ አሳንሰንም የምናያትም አይደለችም ማርያም። ይሄ ግን ሰው መሆኗን አይቀይረውም። መድኃኒትም እንደሚያስፈልጋት እኮ እሷ ነፍሴ በመድኃኒቴ ብላ ያለች መድኃኒቴ ያለችው ክርስቶስን መድኃኒቴ ብላ ጠርታለች። በእናትና በልጅ መካከል ያለው ሰው እንደመሆኑ መጠን ግንኙነቶቹ የታወቁ ናቸው፣ ምንም ጥርጥር የለውም። ግን ምንድነው አሁን የማርያም ስጋ ነው የተሰቀለው ማለት ስነ መለኮቱን ወደ ምን ይወስዱታል? ከሷ የወሰደው ስጋ ነው መስቀል ላይ የተሰቀለው። ስለዚህ ማርያም ናት የተሰቀለችልን፣ የሷ ስጋ ነው እዛ ላይ ያለው ነገር። በጣም የማግነን የቅዱስ ቁርባን ሲወሰድ የማርያምን ስጋ ነው የምንወስደው ከሷ የነሳውን። ማንም ሰው እኮ እንደው እንደ ተፈጥሮን እንኳን ዝም ብለን ብንመረምር እኔ የእናቴ ስጋ አይደለም ያለኝ የራሴ ስጋ ነው። መቼም ቢሆን በእኔ የእናቴ ስጋ ተብሎ ተጠቅሶ አያውቅም። እንደው ኮመን ሰንስ ነው የምልሽ ይሄንን መረዳት። ግን ያገነኑ ያለ ማርያም አማላጅነት ዓለም አይድንም የለም። በቤተ ክርስቲያኒቷ ትምህርት እኔ እስከማውቅ ሊቃውንቱ ራሱ የማይቀበሉት ትምህርት ነው ይሄ ትምህርት። አሁን ለማግነን ስላሴ አይኖርም ነበር ቀደም እንዳልኩ ሰባት ነው። ይሄ የቤተ ክርስቲያኒቷ ትምህርት ነው ብዬ አላምንም። ሌሎች እንኳን ትምህርት ቢኖራት ይሄ ግን ዘመን አመጣሽ። እኛም ጋር እኮ በጣም ብዙ እኮ ሰዎች የሚቀላምዷቸው የምናፍርባቸው ነገሮች አሉ አይደል? አንገት የምንደፋባቸው አቀርቅረን የምንሄድባቸው እና ልክ እንደዛ ነው ይሄንን የማየው። ግን ቤተ ክርስቲያኒቷ ከጥንት በጣም ትልቅ መሰረት ያላት ብዙ ንጹህ ትምህርቶች ያሏት ለክርስትና ለኛ ሁሉ ዛሬ መዳን ምክንያት የሆኑ መሰረቶችን የጣለች ብዙ ዋጋ የከፈሉ በክርስትናቸው ምክንያት የተሰደዱ መከራ ዋጋ የከፈሉ ሰዎች ያሉባት ልትከበር የሚገባት እኔ እናት ቤተክርስቲያን ስል ማላፍርባት ደስ የምትሰኝባት ቤተክርስቲያን ናት። ቢሆንልን ቁጭ ብለን ልዩነቶቻችንን በጋራ አይተን መጽሐፍ ቅዱሱ ይዳኝ ብለን አብረን ጸልየን እውነቱን ለማወቅ ብንሞክር ጥሩ ነበር። እንዲያም ባይሆን ደግሞ ልዩነቶቻችንን አቻችለንና ተከባብረን ብንኖር መልካም ነው። ግን መጽሐፍ ቅዱሱ ይሄን ያክል ደግሞ ሲጣስና ለሌሎች እምነቶች መሳለቂያ በሚያደርግ ሁኔታ ደግሞ ሲከድ ያንን መቃወም አለብን። ግን የቲክቶክ ዘመኑ መሰዳደብና መበሻሸቅ ደግሞ በቃ የሌለ ነገር አውጥቶ መነታረክ ስለሆነ በዚህ ማዝናለሁ መቼስ። ያ አሁን በተለይ አሁን ላይ በጣም የምናስተውለው የቲክቶኩ ማህበረሰብ ላይ ይሄ ወንጌል አማኙ ወይም ደግሞ ጴንጤው የኢየሱስ ወዳጅ ነው፣ ኦርቶዶክሳውያን ደግሞ የማርያም ወዳጆች ናቸው። ይሄ የኢየሱስ ወዳጅና የማርያም ወዳጅ ግጭት የሚመስሉ አይነት ነገሮች ነው የምናስተውለውና እኔ ሁለቱም ጽንፍ ናቸው ብዬ ነው እንትን እምለው። የመጀመሪያው ነገር
ሃይማኖት አይደለም የሚያድነን በልጁ በክርስቶስ ኢየሱስ ማመናችን ነው የዘላለም ሕይወት እንድናገኝ የሚያደርገን እንጂ የሆነ ድርጅት ውስጥ መግባታችን አይደለም። የኛም የወንጌል አማኞች ጋራ ስናይ በክርስቶስ ኢየሱስ አምነን ሄዳን ነው። ግን ደግሞ እግዚአብሔር አብም እግዚአብሔር ወልድም እግዚአብሔር መንፈስ ቅዱስም ግን መረሳት የለበትም። ይሄ አሁን ስላሴ የሚለውን ኮንሰፕት ትንሽ ሉዝ የማድረግ ቢመስሉ የሳሱ ነገሮች ይታያሉ። በኦርቶዶክሳውያን ዘንድ ደግሞ ስናይ ቶታሊ ሶስቱንም ይሄ አሁን አብንም ወልድንም መንፈስ ቅዱስንም ኢግኖር የማድረግና ሞርሊ ማርያም ላይ ፎከስ ማድረግ ይሄ የዘላለም ሕይወት የሚገኘው በማርያም በኩል እንደሆነ አድርጎ ማሰብ አይነት ነገሮች ይታያሉና እነኚህ ሁለቱም ከመጽሐፍ ቅዱስ ጽንሰ ሐሳብ እግዚአብሔር ካስቀመጠልን ለትምህርታችን የተቀመጠ ሳንጨምር ሳንቀንስ የምንከተለው መጽሐፍ ማለት መጽሐፍ ቅዱስ ነው። ሶ ከሁለቱም ቤተ እምነቶች ጋራ እነኚህን መሰረታዊ ነገሮች ትንሽ ሉዝ ማድረግ ነገር ይታያልና እግዚአብሔር ይርዳንና ወደ መጽሐፍ ቅዱስ ይመልሰን። እግዚአብሔር ሁላችን እዚህ ጋር አንድ ነገር ልጠቁምሽ። በነገራችን ላይ ቅድም ስለ ስነ መለኮቶቹ አደረጃጀት ተነግረሻል። የኢትዮጵያ ቤተክርስቲያን ወንጌላውያኑ ቢያጠኑት ቢመረምሩት የስላሴን ትምህርት የኦርቶዶክስ ቤተክርስቲያን ላይ ያለው ትምህርት የትም የለም። በጣም ትክክል። እኔ አንድ መጽሐፍ መጠቆም ስላሴ በተዋህዶ የሚል አለቃ መሰረት ስብሐት ለአብ የጻፉት መጽሐፍ አለ። ማንም ያልደፈረው ቢያንስ እንደ ስነ መለኮት መጠናት አለበት። እኛ አሁን ወንጌላውያንም ድካም አለብን። የምዕራቡን ስነ መለኮት ዝም ብለን እያጠናን መተን በዛ ብቻ የኢትዮጵያን ቤተክርስቲያን ለመዳኘት ወይም ለመረዳት ስለምንሞክር ነው እንጂ ቆም ብለን በዚህ መልኩ ብናየው ጥልቅ ትምህርት አላት። ከዛ ብንወስደው አክብረን ብንወስደው ሚስጥረ ስጋዌ ላይ ሚስጥረ ትንሣኤ ሙታን ላይ ያላት መረዳት አሁን ስለ ትንሣኤ አይደል ያወራናል። የቤተክርስቲያኒቷ ክሊር የሆነ አእማደ ሚስጥራት ብላ ሶስት ዋና ሁለቱ እንደውም አንዳንዶች በኋላ የተጨመሩ ናቸው ይላሉ፣ ሚስጥረ ጥምቀትና ሚስጥረ ቁርባን። ሶስቱ ግን አእማደ ሚስጥራት ናቸው። ሚስጥረ ስላሴ፣ ሚስጥረ ስጋዌ ክርስቶሎጂ ማለት ነው፣ ሚስጥረ ትንሣኤ ሙታን። ይሄ ቤተክርስቲያኒቱ አእማዷ ነው። አእማዷ በቃ የማይናወጥ መሰረቷ ቀኖናም አይደለም ዶክትሪኗ እዚህ ላይ ነው ያለው የሚል እንደውም ወንጌላውያኑ ራሱ እንደዚህ ጠንካራ የሆነ መሰረት በዘመናት መካከል ገንብተዋል የጋራ የሚያስማማቸው እስከምል ድረስ ነው ይጠይቃለሁ። ያንን ይዤ ስለመጣው ነው ያለኝ እነዚህ ሶስት ነገሮች እድለኛ ነኝ ይላሉ። ከዛ ተምሪያቸው ስለመጣው እምነት በግል ስለሆነ ማለት ነው። እና እቺ ልጨምር ብዬ አመሰግናለሁ። በጣም እጅግ አድርገን እናመሰግናለን ፓስተር መርሃዊ። እንግዲህ በጣም የሚገርም ቆይታ ነው የነበረን። በጣም በርካታ ኢሹዎችን አንስተናል። የሚያስተምሩ በተለይም ደግሞ አንዱን ሶሳይቲ ብቻ የመረጠ ሳይሆን ወይም አንዱን ቤተ እምነት ብቻ የመረጠ ሳይሆን ኦርቶዶክሳውያንም እንዲሁም ወንጌል አማኞችንም እንዲሁም ደግሞ በክርስቶስ ኢየሱስ የሚያምኑ ይሄ የክርስቶስ አማኝ ነን ተብለው የሚጠሩ አጠቃላይ ክርስቲያን የሆኑትን ሁሉ ጥሩ ሊያስተምርና ጋይድ ሊያደርግ የሚችል ነገር ብዙ ካንተ ተካፍለናል። እግዚአብሔር አብዝቶ ይባርክ። ምናልባትም በስተመጨረሻ እንደው ምናልባት የምታስተላልፈው መልእክት ካለ የመጨረሻ እድል ልስጥህና። እኔ የመጨረሻ መልእክቴ ምንድነው? ይሄን በዓል ምክንያት አድርገን ይሄን ፕሮግራም ለሚከታተሉ ሁሉ ወንጌላችን የሚያወራው አሁን የምናከብረው በዓልን አስመልክቶ ስላለው ስለ ክርስቶስ ሙሉ ወንጌል እንድንረዳ እንደው ብንችል ጌታ ኢየሱስ ለኛ ተወለደ፣ በምድር የኖረው ስለኛ ነው እና በጣም የሚያኮራ የምስራች ኢየሱስ ሞተልን የሚል ነው። ይሄም የወንጌል ሚስጥር ነው። ሞቶ አልቀረም ኢየሱስ። ሌላው የምስራቻችን ኢየሱስ ተነስቷል ብለን እንናገራለን። ኢየሱስ ተነስቷል ብቻ ሳይሆን አሁን ኢየሱስ ወደ አብ ሄዷል እንላለን። እነዚህ ሁሉ ኦሬዲ 5 ነገሮች የተፈጸሙ ናቸው። 2 ግን አጓጊ ደግሞ ነገሮች አሉ። አንደኛው አሁን እየሆነ ያለው ምን እየሆነ ነው ያለን እንደሆነ በሰማይ ኢየሱስ ስለኛ እየታየ ነው። ሁልጊዜ የኢየሱስ ሞት ትንሣኤ ሁሉ ያ ለኛ በዕለታዊ ህይወታችን ጽድቃችን አለም ቅድስናችን ወይም ደግሞ በራሳችን ያልቻልነው እሱ ችሎልን ዛሬ ላይ ስለኛ እየታየ ነው ያለው። ማለት ስለኛ ይታያል ማለት በክርስቶስ በኩል ስንሄድ ወይም በጌታ ኢየሱስ ክርስቶስን የህይወታችን መድኃኒት ስናደርግ እሱ ስለኛ በሰማይ
ጽድቃችን ሆኖልን አሜን ጠበቃችን ነው ተከራካሪያችን ነው ያ ሁሉ እንደውም በግዙ ላይ እንደካነሳ ነው የስለኛ የሚዋቀስልን ብሎ ነው ይሄውን ይሆነ ያለ ነው ተስፋ ደግሞ አለን ሰባተኛው ኢየሱስ ይመጣል አሜን በቃ አንድ ቀን ለዘላለም ከሱ ጋር እንኖራለን እና ይሄንን በዚህ በዓል እንዲያስቡት ተመልካቾችን ሁሉ እንደው ማሳሰብ ፈልጋለሁ አንቺንም በጣም አመሰግናለሁ ፕሮግራምሽንም ረቡን ጌታ ኢየሱስ ይባርካችሁ አሜን እጅግ አርገን እናመሰግናለን እንግዲህ በጣም ድንቅ ቆይታ ነው የነበረን ከፓስተር መርሃዊ ጋራ እግዚአብሔር በረዳን መጠን በጣም በርካታ አስፈላጊ የሆኑ መሰረታዊ አጀንዳዎችን አንስተናል እናንተም እንደተማራችሁበት ተስፋ እናደርጋለን ነገር ግን ከፕሮግራም ባለፈ ይሄንን ፕሮግራም እያያችሁ ያላችሁ ረቡኒ ሚዲያን እየተከታተላችሁ ያላችሁ በልዩ ልዩ አይነት የህይወት ሁኔታ ውስጥ ያላችሁ ባለመወደድ ውስጥ በመጠላት ውስጥ በመገፋት ውስጥ ተስፋ በመቁረጥ ውስጥ በጣም በብዙ አይነት የህይወታችሁን ፐርፐዝ በማጣት ውስጥ ለምን ተፈጠርኩ በሚል ጥያቄ ውስጥ ያላችሁ በጣም ባዶነት እየተሰማችሁ ያላችሁ በልዩ ልዩ መከራ ውስጥ ሁሉ ያላችሁ ዛሬ ለእናንተ በዚህ ቀን ማለት የምንፈልገው አንድ የምስራች ነው ጌታ ኢየሱስ ክርስቶስ ይወዳችኋል ስለእናንተ ሞቷል ስለእናንተ ተሰቅሏል የእናንተን ኃጢያት የእናንተን በደል የእናንተን ደዌ ሁሉ ይዞ በመስቀል ላይ ተሰቅሏልና ደስ ይበላችሁ ከእንግዲህ ኩነኔ የለባችሁም በክርስቶስ ኢየሱስ ባመናችሁ በዚህች ቅጽበት አሁን ብትወስኑ ጌታ ኢየሱስን እንደግል አዳኛችሁ አድርጋችሁ ለመቀበል በዚህ የመስቀሉ ስራ በሞቱ በትንሳኤው በዚህች ሞመንት ብታምኑ በዚህች ባመናችሁበት ቅጽበት የዘላለምን ህይወት ታገኛላችሁ ምክንያቱም ስለ እዳችሁ ተከፍሏል ስለ ኃጢያታችሁ ተከፍሏል ስለ እያንዳንዱ ድካማችሁ ተከፍሏል በክርስቶስ ኢየሱስ ስታምኑ የእናንተን ሸክም የእናንተን ኃጢያት የእናንተን ደዌ ሁሉ ጌታ ኢየሱስ ክርስቶስ ስለከፈለው እናንተ ደግሞ የክርስቶስን ጽድቅ ተካፈላላችሁና በእግዚአብሔር ፊት ትክክልና ያለ ኩነኔ ያለ ኃጢያት ትሆናላችሁ ማለት ነው ጌታ ኢየሱስ ክርስቶስ ይወዳችኋል ስለእናንተ ሞቶላችኋል የሚል መልእክት ማስተላለፍ እንፈልጋለን ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ ለዚህ ሚዲያ አዲስ የሆናችሁ ሁሉ ይሄንን ቻናል ሰብስክራይብ እንድታደርጉ በጌታ ፍቅር እንጠይቃችኋለን አብራችሁን ስለቆያችሁ እጅግ አርገን እናመሰግናለን እኔም ደግሞ ይሄንን ፕሮግራም አዘጋጅቼ ያቀርብኩላችሁ አገልጋይ ቤተልሔም ግዛው ነኝ እጅግ አርገን እናመሰግናችኋለን ተባረኩ